ጸድቃን ሲባል በቃ እና ልስታ እና ላብላካ ምናምን የሚል ነገር ወደ አእምሮ የሚመጣው የጽድቅ ማይንድ ሴት እና የጽድቅ ኮንሽስ አእምሯችን በዛ ሲሞላ ነው። ካልሆነ ግን እንደ ዘመኑ አገልጋይና እንደ ዘመኑ ሰው እና እንደፈለግኩን እያልከኝ ነው ምናምን ትላለህ። እግዚአብሔር ፊት አንተ የሚገባ ምንም ነገር የለም። ኢቭን ናቹራል ቶው ሱፐር ናቹራል ነው። ነገር ግን ለድነታችን መሰረት ባልሆኑበት ለአለመጥፋታችን ዋስትና ሊሆኑ አይችልም። ሁላችሁም በጌታ በኢየሱስ ስም ሰላም እላችኋለሁ። ጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እንደምንቆያችሁ ሳምንት እንዴት ነበረ? ትምህርታችን በጌታ በኢየሱስ ስም ጀምረናል። እንግዲህ ድነት ይጠፋል እንደ የሚለውን ጥያቄ ወይም ደግሞ እውነተኛ አማኝ ዳግም የተወለደ አማኝ ሊጠፋ ይችላል እንደሚለውን ጥያቄ ጠይቀን ከእግዚአብሔር ቃል አንጻር እየመለስን ነው የመጣ ነው። እንግዲህ የሆነ ሰዓት ላይ በጣም ሆት ኢሹ ሆኖ ነበረ። ከዛ አሁን ሚዲያም ላይ የተለያየ ቦታ እያየሁት እንደሆነ ሰዎች ትተውታል ይህንን ጉዳይ። የሆነ ሰዓት ክርክር ነገር ሆነ፣ ከዛ ተተወ እና ይሄ ነው እንግዲህ ነገረ ድነት ምን ያህል ሲሪየስ ኢሹ ነው እንላለን እንጂ በአፍ ሰዎች ይችላሉ እንጂ እኛ ጉዳያቸው እንዳይደለ ነው የምታዩት ማለት ነው። በድነታችሁ ላይ እርግጠኛ እስክትሆኑ ድረስ ወይም ደግሞ ያመናችሁ ድነት ላይ በጣም መሰረት ይዛችሁ እስክትቆሙ ድረስ በደንብ ስለ ድነት ማጥናት ያስፈልጋል ማለት ነው። ምክንያቱም ኢየሱስን አምናችሁ ኢየሱስ ምድር ላይ መጥቶ ሰው ሆኖ መስቀል ላይ ሞቶ እንግዲህ እንዳዳናችሁ እርግጠኛ ካልሆናችሁ መቼ እርግጠኛ እንደምትሆኑ መጠየቅ አለባችሁ ራሳችሁ። ስለዚህ እኔ መቼ ነው ታዲያ እርግጠኛ ሆነው የሚለውን መጠየቅ አለባችሁ እና ይህ በጣም ቀላል ጉዳይ አይደለም። ምክንያቱም ስለ ድነት እያልን ስናወራ የድነታችን መሰረት የክርስቶስ ኢየሱስ ሞት። ስለዚህ ፎከሱ የዛ ዋናው ነጥብ የክርስቶስ ኢየሱስ ሞት ስለሆነ ከድነት ጋር ተያይዞ የምናወራው ነገር ወይ ሞቱን ያጎላል ወይ ደግሞ ሞቱን ያሳንሳል ማለት ነው። ወይ ደግሞ በሞቱ ምክንያት የተከፈለው ክፍያ መጠኑን ወይ ያሳንሳል ወይ ደግሞ መጠኑ በሆነው ልክ ደግሞ እግዚአብሔርን እንድታመሰግኑ ያደርጋቸዋል ማለት ነው። ስለዚህ ባለፈው እንደጀመርነው ድነት ምንድን ነው የሚለው ላይ ትንሽ ነገር ልበልና ከዛ ወደ ድነት መሰረት ምን አይደለም የሚለውን ነው እያወራን ነበር። አሁን ስራ ድነት መሰረት አይደለም የሚለውን እኔ ፎርዋርድ አድርጌያለሁ፣ እሰይ ፎርዋርድ አድርጓል። ዛሬም እንቀጥላለን ማለት ነው። ያወራና የተወሰነች ደቂቃ ለሄዶ ሰጠዋለሁ ማለት ነው። እንግዲህ ስለ ድነት ስናወራ የመጀመሪያው ድነት መታወቅ ያለበት የዘላለም ቅጣት ይገባው የነበረ ኃጢአተኛ ከእግዚአብሔር ቁጣና ፍርድ ሲተርፍ ነው። ዳነ ስንል አሁን ይሄ ነው ታውቂ። ድናል አልዳንክም ሲባል ሰውየው ከምን እንደሆነ እንኳን እርግጠኛ አይደለም። ስለዚህ ከሲኦል መዳን ነው እያለን እያወራ ወይም ደግሞ ከእግዚአብሔር ፍርድ ነው የዳን ነው እያለን እያወራን 100 ጊዜ ከእግዚአብሔር ፍርድ እንደሚድን ሰዎች ይሰበካሉ፣ የሚሰብኩም ሰዎች አሉ። እንደዚህ እኛም ይሄንን አምነን ሰዎች በጣም ዳውት ውስጥ ሲገቡ፣ ጥያቄ ውስጥ ሲገቡ እናያለን። ስለዚህ መጽሐፍ ቅዱሳችን አንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይላል። ስለዚህ መዳን ወይም ድኛለሁ ብለን ካልን እዛ ውስጥ አት ሴም ታይም ምንድን ነው እያልን ያለ ነው ስንል ከእግዚአብሔር ቁጣ ድኛለሁ ወይም ደግሞ ከሚመጣው ፍርድ ድኛለሁ ነው እያልን ያለ ዘንድ ሮሜ ምዕራፍ 5 ቁጥር 9 ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። ይህንን ነው እንግዲህ ሰዎች እንድናለን ይላል። አሁን ላይ አልዳንም ምናምን ብለው ለዛውም ሰው ሮሜ ምዕራፍ 5ን ጠቅሶ ገና አልዳንም ብሎ ሲል በጣም ያሳዝናል። ምክንያቱም ሮሜ ምዕራፍ 5 ተስፋንም ጭምር የሚያወራ መጽሐፍ ስለሆነ፣ ምክንያቱም የሚመጣው ፍርድ ነው። ስለዚህ የሚመጣው ፍርድ ወይም ደግሞ ወደፊት ከሚመጣው ፍርድ እንደምንድን እርግጠኛ የምንሆንበትን እንመካበታለን ብሎ የሚያወራው በዛ ተስፋ እንመካለን፣ ሐሴት እናደርጋለን ብሎ እያወራ ነው። የሚመጣ ፍርዱ ወደፊት ስለሆነ የሚመጣው ፍርድ፣ ስለዚህ ስለወደፊት እያወራ ስለሆነ ወደፊት ከሚመጣው ፍርድ ደግሞ ምን እንላለን? እንድናለን ብሎ ነው እያወራለው እንጂ አሁን አልዳንም የሚል ሐሳብ የለም። መጽሐፍ ቅዱስ ድነናል ብሎ ባለቀ ነገር ድነታችን የሚገልጽበት መንገድ አለ። እንድናለን ደግሞ ብሎ ደግሞ ያሳየዋል። እንድናለኑ ቤዝ የሚያደርገው ድነናል የሚለው ላይ እንጂ ገና ጥያቄ ምልክት ውስጥ ከዛ ተሰልፈን በጎች አንተ በግነ አንተ ፍየል ነህ ያለ እግዚአብሔር እዛ ጋር ሰልፍ አለ ምናምን ብላችሁ እንደዚህ አይነት ነገር ማይንዳችን ውስጥ በፍጹም መሳል የለበትም። እንደዚህ ከሆነ እርግጠኛ ያልተኮነ ህይወት የምንኖረው መጨረሻው የማይታወቅ ህይወት ይሆናል ክርስትና።
መጨረሻችን ካልተረጋገጠ ምስኪን ነን ከሰው ሁሉ ይልቅ። እንደ ጳውሎስ የሙታን ትንሣኤ አለ እኛ በሙታን ትንሣኤ እንነሳለን የሚለውን ሲያወራ እኮ እለት እለት ታዲያ ለምንድን ነው ለሞት አልፈን የምንሰጠው ይላል። ምን ማለት ነው? በወንጌል ምክንያት መከራ ሲመጣ ለመከራ ራሳችንን አሳልፈን የምንሰጠው የምንጋፈጠው መከራ ሞት እንኳን ቢመጣ አንገታችን የምንሰጥበት ምክንያት እኮ እርግጠኛ ላልሆነው ህይወት አይደለም እያለ እኮ። ስለዚህ እርግጠኛ ያልሆነው ህይወት ላይ ከሆነ የምንኖረው እንደዚህ ነው። መከራ ሽሽት አሁን ሰው ይሄ ነው በቃ። እዚህ ወንጌሉ ላይ እርግጠኛ ከሆነ በወንጌል ውስጥ ያለው መዳን የተረጋገጠና የተፈጸመ እንደሆነ ከገባን ግን ወደ እንደዚህ አይነት ጥያቄ ውስጥ አንገባም ማለት ነው። ስለዚህ ድነት ስንል በጣም ጠቅለል ያለ ሀሳብ ነው። ለምሳሌ ቤዛነት ድነት የሚለው ወርድ ውስጥ የሚገባ የሆነች አንድ ቁንጽል ወርድ አይደለች። አንዳንድ መጽሐፎች የኃጢአት ስርየትን ድነት ነው ብለው ይገልጻሉ። ትክክል ነው በጣም 100 ጊዜ አይደለም የኃጢአት ስርየት ያለው አንድ ጊዜ በክርስቶስ ኢየሱስ ደም የኃጢአትን ስርየት ተቀበለናል። አንድ ጊዜ መስቀል ላይ በፈሰሰው ደም ከእግዚአብሔር ጋር ታርቀናል። አንድ ጊዜ መስቀል ላይ በፈሰሰው ደም ቤዛነታችንን አግኝተናል። ይሄ ነው ድነት ማለት። ስለዚህ አንተ እየወጣህና እየገባ የሆነ እንደ እንትን የተሸራተትክ ምናምን የምትለው አይደለም። ስለዚህ ነው ስለ ግሬስ ስናወራ ባለፈው ያልኳችሁ ግሬስ ሴቪንግ ግሬስ ብቻ አይደለም፣ ሴፍ ኪፒንግ ግሬስ ደግሞ ይባላል። ራሱ ያ ሴቪንግ ግሬስ ሴፍ ኪፒንግ ወይም ደግሞ በሰላም ወይም በዳንበት እዛው ኢንቫይሮንመንት ውስጥ እኛን ምን ማድረግ የሚጠብቅ የእግዚአብሔር ጸጋ ነው ያለው እንጂ እግዚአብሔር ጸጋ እኛን ካዳነ በኋላ እንግዲህ እንደምንም ብለህ ጨርሰህ ስትመጣ ሰማይ ቤት እንገናኛለን ብሎ የሚሄድ አይደለም ማለት ነው። እዚህ ጋር በጣም ጠንከር ያለ ነገር መያዝ ያስፈልጋል። ስለዚህ ከድነታችን አንጻር ድነታችን የኛ ስራ ላይ አይመሰረትም ብለን ስንል እንግዲህ አንድ ጽሁፍ አንድ ሰው የጠየቀውን ጥያቄ ልንገራችሁ። በጣም የሚገርም ጥያቄ። ድነትን እንግዲህ በሶስት አይነት መንገድ ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን ብሎ መግለጽ ባይብሊካል ነው መጽሐፍ ቅዱስ ይህን ስለሚያወራ ማለት ነው። ነገር ግን ድነትን ግን ጥያቄ ውስጥ በሚከት መልኩ ድነናል ከዛ እየዳንን ነው እንድናለን በሚል አይነት መንገድ ጥያቄ ውስጥ በሚከት በደንብ ስሙ፣ ጥያቄ ውስጥ በሚከት አይነት መንገድ መግለጽ ግን ፈጽሞ መጽሐፍ ቅዱሳዊ አይደለም። ምክንያቱም መጽሐፍ ቅዱስ እንደዛ ጥያቄ ውስጥ ከቶ ገና አሁን ላይ ክርስቶስ ያመነው ሰውዬ ነገ እንድናለንን የሚል ጥያቄ አይደለም የሚጠይቀው። ይልቅስ በህይወቱ እንድናለን እርግጠኝነት ነገር ነው የምታገኙት ማለት ነው እዛ ጋር እንጂ ጥያቄም አይደለም የሚጠይቀው። እና አንዱ በሶስት አይነት መንገድ ምናምን ብሎ ሲል አንድ ልጅ አንድ ጥያቄ ጠየቀ ማለት ነው። ታዲያ ሶስቱም ድነት ላይ ግን በእምነት ብቻ ነው ወይስ አንዱ ላይ በእምነት ከዛ ሁለተኛው ላይ በስራ? አሁን ልክ ጎረቤቶቻችንም የሚሉት ነገር አለ። ለምሳሌ የመጀመሪያ ድነት በጸጋ ነው በእምነት ነው ዘንድ ከዛ በኋላ ያለው ግን አንተ የምትሰራበት ነው። ይኸውላችሁ ስለ ድነት ከሆነ የምናወራው ከመጀመሪያ እስከ መጨረሻ በጸጋ ብቻ ነው። የሰው ስራ ከገባበት እሱ ድነት አይደለም። እሱ ድነት አይደለም። የሰው ስራ ከገባበት እንግዲህ ማን ሊድን ይችላል የሚለውን ጥቅስ ነው ልንጠቅስ የምንችለው ልናነሳ የምንችለው ሀሳብ እሱ። ነገር ግን ስለ ድነት ስናወራ የመጀመሪያ የመጨረሻ ምናምን ብለን ይሄ በጸጋ ይሄ በስራ ምናምን የሚባል ነገር የድነት መሰረት ስራ ፈጽሞ ሊሆን አይችልም። ከመጀመሪያ እስከ መጨረሻ ስራ በድነታችን ውስጥ የድነታችን ወይም ደግሞ ስለ ጽድቅ ስናወራ የጽድቅ መገለጫ ወይም አንድ ሰው መጽደቁን የሚያሳይበት መንገድ እንጂ አንድ ሰው በእግዚአብሔር ፊት ስጋ የለበሰ ሁሉ ቋል እኮ መጽሐፍ ቅዱሳችን በእግዚአብሔር ፊት በሕግ ስራ እንደማይጸድቅ ግልጥ ነው አለ። ሐዋርያት ይህንን ሲነግሩን ግልጥ ነው። ስለዚህ አንዳንድ ሰዎች ደግሞ አይ ማልጠፋ ከሆነ ታዲያ ስለዚህ ስራ መስራት የለብኝም አንተ ትጠፋለህ ካልተባልክ መልካም ስራ አትሰራም ማለት ነው። ይሄ ጥያቄ ማለት መልካም ስራ አንተ ለመስጠት የግድ ትጠፋለህ ማለት አለብኝ። ይሄ ራሱ በጣም ኮንሽሳችን የኃጢአት ኮንሽስ ነው ሰው እየተሞላው ለጽድቅ አይደለም ሰው የነቃው ሊና የነቃው። ስለዚህ ነው መጽሐፍ ቅዱሳችን ቆሮንቶስ ላይ ጳውሎስ እንደዚህ ይላል በጽድቅ ንቁ ኃጢአትንም አትስሩ ይላል። ሰው መጀመሪያ ምንድን መሆን ያለበት ሲባል አእምሮ በጽድቅ መንቃት አለበት። ኮንሽስ መሆን ያለበት ለራይቸስነስ። ጸድቃል ሲባል በቃ እና ልስታ እና ላብላካ ምናምን የሚል ነገር ወደ አእምሮ የሚመጣው የጽድቅ ማይንድ ሴት እና የጽድቅ ኮንሽስ አእምሯችን በዛ ሲሞላ ነው። ካልሆነ ግን እንደ ዘመኑ አገልጋይና እንደ ዘመኑ ሰው እና እንደፈለግኩ ሁን እያልከኝ ነው ምናምን ትላለህ ማለት ነው። ይሄ ምን ችግር ነው ሲባል በጽድቅ አእምሯችን በጽድቅ ትምህርት ያለመሙላቱ ጉዳይ ነው።
ምክንያቱም ሰው በልቡ ያለውን ነው የሚያወጣው። ልብ ላይ ወይኔ እኮ ማልጠፋ ቢሆን ኖሮ ኃጢአት እሰራ ነበር፣ ግን ሲኦል እንዳልገባ ብለህ የምትል ከሆነ አጠፋም ብዬ ስል ኦኬ፣ ስለዚህ ኃጢአት ልስራ ነው የምትለው። ለምን? ልብ ላይ ያለው እሱ ስለሆነ ማለት ነው፣ እሱ ስላለ ማለት። ስለዚህ በየትኛውም አይነት መንገድ መጽሐፍ ቅዱሳችን በየትኛውም አይነት መንገድ ስራን ለድነት ዋስትና አድርጎ አያመጣም። ስራን ለድነት መሰረት አድርጎ በፍጹም አያመጣም ማለት ነው። ነገር ግን የዳነው ሰው መገለጫ አድርጎ ብቻ ያሳየዋል። እዚህ የዳነ ሰው መገለጫው አንዱ እሱ ነው። ተመልከቱ እንግዲህ መጽሐፍ ቅዱሳችን ላይ በስራ ያልጸደቁ ሰዎችን እያየን መተናል። ዛሬም የተወሰነ ነገር ላሳችሁ። ስራና የተለያዩ ሃይማኖታዊ ስርዓቶችን መፈጸም በእግዚአብሔር ፊት ለመዳን ዋስትና እንደማይሆን ማለት ነው። ምክንያቱም ብዙ ሰዎች ያስባሉ እንደው ብጸልይ እንደው የሆነ መንፈሳዊ ነገሮች እንቅስቃሴዎችን ባደርግ እኮ እንደው መድኃኔ ምናምን ያልና ጴንጤው ማለት ነው። ስለ ጴንጤው ማህበረሰብ እኔ ብዙ ጊዜ እኔን ስትሰሙ ወደዛ ጴንጤው ላይ በጣም ትኩረት፣ ምክንያቱም ጴንጤው መዳኑን እርግጠኛ አይደለም። ለዚህ ነው እንደዚህ የምንሸበረው ማለት ነው። በቃ ብዙ ነገር ከድነቱ ላይ ያጠፋው እንደሚችል ያስባል። በቃ ሽብር፣ እግዚአብሔርን ስለ መዳን ያመሰግናለሁ ጌታ አድነኛል ከማለት ይልቅ ጸሎታችን ራሱ የሚበዛው አትጣለኝ እባክህ አትርሳኝ ጌታ ሆይ። የቱ ጋር ነው እግዚአብሔር ሰው ሲጠላያችሁ? የቱ ጋር ነው እግዚአብሔር ሰው ሲረሳያችሁ? ነገር ግን ጸሎታችን አትልቀቀኝ፣ እጄን አጥብቀህ ያዘው ማለት እኛ አሁን እግዚአብሔርን እጄን ያዘው ብለን ስንነግረው ማለት ነው ለእግዚአብሔር ማለት አንተ ማለት ነው ስትነግረው እግዚአብሔርን ያዝ እጄን እና እስቲ በቃ እንትናችን ማይንዳችን ኮንሽንሳችን የመውደቅ ስለሆነ ሁሉ ጊዜ አትጣለኝ ደግፈኛል እኮ አመሰግናለሁ እኮ የሚል እኮ እንደማትጥለኝ አውቃለሁ። መጽሐፍ እርሱ ራሱ አለቅም ከቷል ተውን ብሏል። ዕብራውያን ምዕራፍ 13 ቁጥር 5 ምናምን የሚል ሰው ሁሉ ጊዜ አትጣለኝ፣ አትልቀቀኝ፣ ጌታ ሆይ አትርሳኝ፣ እንደዚህ አታርገኝ። አቤቱታ ነው ጸሎታችን። አቤቱታና በፍርሃት የተሞላ ነው ጸሎታችን በሙሉ ማለት ነው። ይሄ ደግሞ መጽሐፍ ቅዱሱ በክርስቶስ አምኖ የዳነው ሰውዬ እግዚአብሔርን ከማመስገን ይልቅ ጸሎታችን በአቤቱታና በቅሬታና ስለ ወደፊት ባለ ፍርሃት ማሳሰቢያ በእግዚአብሔር እንድናቀ እንደዚህ አይደለም ያስተምራል። እኮ በጣም የሚያሳዝን ነገር ነው። እውነቴን ነው። ለዚህ ነው ብዙ ሰው እግዚአብሔርን አያውቀው ምንለው፣ ኢየሱስን ብዙ ሰው አያውቀው ምንለው። ለዚህ አንተን ዛሬ በሆነ ድካም ምክንያት ሊለቅ ቢሆን ለምንድን ነው እስከ ሞት ድረስ ያለ ዋጋ የሚከፍለው ላንተ? አንተን በትንሽ ነገር የሚተውህ ቢሆን እስከ ዛሬ እኮ የተከፈለልን ባይዚ ዋጋ ይበልጣል። ባይዚ ኢቭን እኮ አሁን ድነታችን የተረጋገጠ ነው በክርስቶስ ኢየሱስ አይጠፋም ብለን ስንል እኮ ምን ነው ወደፊት ኢየሱስ ይከፍላል እያልን አይደለም። ትናንትና የተከፈለው ክፍያ ይሄንን ለማድረግ ከበቂ በላይ ነው። አንድ ጥሩ የሆነ አባባል አለ። the sacrifice is greater than the judgment ይላል። መስዋዕቱ ከፍርዱ በላይ ነው። አንዱን ልንገራችሁ፣ እንደው ዓለም ላይ እስከዛሬ ከተሰራው ኃጢአት በላይ እንደው በቃ አዳም ከሰራው በላይ ኃጢአት ቢኖር ያለ ተጨማሪ የክርስቶስ ኢየሱስ ሞት ሳያስፈልግ የክርስቶስ ኢየሱስ ደም ለማንጻት በቂ ነው ምንድነው ሰፊሸንሲ እስከዚህ ድረስ ነው። የክርስቶስ ኢየሱስ ሞት የማንጻት አቅሙ የደሙ ኃይል እስከዚህ ድረስ ነው። ስለዚህ ነው አንድ ጊዜ አንድ እግዚአብሔር ሰው እኔንን እየሰበኩኝ እያለ አለ ሰዎች እንደዚህ አሉኛል፣ አንተ ኃጢአትን በጣም ነው የምታሳንሰው አሉኝ አለ። ከዛ ኖ አልኳቸዋል። እኔ ኃጢአትን አሳንሼ ሳይሆን እናንተ የደሙን ዋጋ ስላሳነሳችሁ ነው አልኩኝ። ለምን እንደሆነ ታውቃላችሁ? ከክርስቶስ ኢየሱስ ደም የሚበልጥ ኃጢአት የለም። ስለዚህ ነው መጽሐፍ ቅዱስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለው። ከኃጢአት ሁሉ የሚለው from every sin ነው የሚለው። ከእያንዳንዱ ኃጢአት each every sin የክርስቶስ ኢየሱስ ደም በመስቀል ላይ ዲል ያላደረገው ምንም አይነት ኃጢአት የለም። ስለዚህ ነው ሰዎች የክርስቶስ ኢየሱስ የደሙ ቫልዩ ምን ያህል እንደሆነ ስላልገባቸው ከደሙ ይልቅ ኃጢአት ነው የምንሰብከው ዛሬ። ይሄ ኃጢአት ምናምን፣ ምክንያቱም አእምሯችን ከደሙ ይልቅ የምናውቀው ራሱ ስለ ኃጢአት ነው። በጣም ያሳዝናል። ይሄ የሞተልህን ኢየሱስን ትተን መስቀል ላይ ፈሰሰውን ደም ትተን ደሙ እኮ አንጽቷል እኮ ደሙ እኮ የማንጻት አቅም አለው እኮ ቅዱሳን እንዴ! ሰማይ ቤት እኮ ኃጢአት አሁንማ ደጋ ነው ምናምን እየተባላለን ዘመር። ይሄንን ስላችሁ
የኃጢአት አደገኛነት ቀንሷል አይደለም፣ ወይ ደግሞ ኃጢአት ምንም ችግር የለውም አይደለም። ከሱ የሚበልጥ ነው የክርስቶስ ኢየሱስ ደም። አጉልተን መናገር ያለብን አጉልተን መስበክ ያለብን በህይወታችን የክርስቶስ ኢየሱስን ደም እንጂ የሰዎችን ድካም አይደለም። የሰዎችን ድካም ሶሪ ቆይ ባትሪ አለው ይሰማል ድምጼ? am now charging please ስለዚህ ነው ሰዎች ይውላችሁ የሚሰብኩት አንተም አሁን ትድናለህ፣ ሰዎች ይስታል ይሄም አሁን አንተ አሁን ትድናለህ ምናምን እንላለን። አንዳንድ ጊዜ በጣም ቸርች ውስጥ በኃጢአት ውስጥ ምናምን ያሉ ሰዎች ምናምን ስናይ ይሄም አሁን ይድናል ምናምን ለምን ሲባል እኛ የምናየው የሰውየውን ኃጢአት እንጂ ለሰውየው ኃጢአት የተከፈለውን የክርስቶስን ደም አናይ። ስለዚህ ነው ሁልጊዜም የሰዎችን ኃጢአት የሰዎችን በደል ምናምን የምናይ ከሆነ የደሙን ትልቅነት ካልተገነዘብን ከክርስቶስ ኢየሱስ ደም በላይ ኃጢአትን ነው የምንሰብከው። ኩነኔ ኮናኝ ነው የምንሆነው። ተመልከቱ፣ ከዛች አመንዝራ ሴት ኃጢአት በላይ የክርስቶስ ኢየሱስ ፍቅር ስለሚበልጥ ነው ያንን ሁሉ የኩነኔ ድንጋይ ያስጣለላት ማለት ነው። ዛሬ ብዙ ሰዎች በስብከታቸው በኩል ያንን ድንጋይ ነው በህዝቡ ላይ እየወረወሩ ያሉት። ልንገራችሁ፣ ኢየሱስ ያችን አመንዝራ ሴት ይዘው የመጡ ሰዎችን አባረራቸው ምናምን እንላለን እንጂ ብዙ ሰው በስብከቱ ግን ይህንን ድንጋይ ይዞ ነው ህዝቡ ላይ እየወረወረ ያለው። አንተ አሁን ትድናለህ፣ አንተ አሁን ምን ስራ አለ ይላል። ምን ስራ አለን ለመዳን? ድሮ ሲጀመር ለመዳን ስራዬ አልተጠየቀም፣ ብትጠየቅም ስራ የለኝም። አሁን ምንም ስራ እንደሌለኝ ማመኔ ነው በእግዚአብሔር ፊት የእግዚአብሔርን ጸጋ ለመቀበል ዲዘርቭ ያደረገኝ ይሄ ነው ደካማነቴ ነው። ነገር ግን የእግዚአብሔርን ህዝብ ግን እንደዚህ ይባላል። ዛሬ ብዙ ሰው የክርስቶስ ኢየሱስን ደም ግን አጉልተን ብንሰብክ ሰዎች ካሉበት ኩነኔ ይወጣሉ። ተመልከቱ መጽሐፍ ቅዱስ እንደዚህ ይላል፣ የክርስቶስ ኢየሱስ ደም ህሊናችንን እንኳን ከሞተ ስራ ዛሬ እኮ አንዱ እያወራን ያለ ነው ባይዘው የሞተ ስራ ማለት ምን ማለት ነው? የሞተ ስራ ማለት በእግዚአብሔር ፊት ሰዎች ለመዳን ለመጽደቅ ተቀባይነት ለማግኘት የሚደረግ ሃይማኖታዊ ስርዓት። ለዚህ ነው ዕብራውያን ምዕራፍ 9 ቁጥር 14 እንደዚህ ይላል፣ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁን ያነጻ ይሆን። አሁን እያወራ ያለው ስለ ህሊና ነው አይደል? እያወራ ያለው ሰዎች ለምሳሌ እኮ ክርስቶስ ኢየሱስን ተቀብለሃል። አንተ ይግባም አይግባም ክርስቶስን ስለተቀበልክ መጽሐፍ ቅዱስ ጻድቅ ነው ይላል፣ ቅዱስ ነው ይላል፣ የእግዚአብሔር ልጅ ነው ይላል፣ የዘላለም ሕይወት አለ ይላል። ነገር ግን ወደ እግዚአብሔር ስለመቅረብ ሲወራ ግን ሰውየው በጽድቅ ሜንታሊቲ ሐሳቡና አእምሮ ውስጥ ታድሶ ስላላለቀ የአለመብቃት ስሜት የኩነኔ ስሜት ይሰማዋል። ስለዚህ ነው መጽሐፍ ቅዱስ የክርስቶስ ኢየሱስ ደም እኮ ስለዚህ ምን ያደርጋል? ስለዚህ ሰውየው ያለመብቃት ስሜት ስለሚሰማው ወደ እግዚአብሔር ለመቅረብ እንደው ቢያቀርበኝ ወደ እግዚአብሔር ብሎ ያሰበውን የራሱን አይነት የሆነ ድርጊት እግዚአብሔርን ለመለማመጥ የሆነ የሚያደርጋቸው የራሱ የሆነ ስራዎች ይኖራሉ። ለምሳሌ ተመልከቱ፣ ያ ታናሽ ልጅ ወደ አባቱ ሲመጣ አባትየው ምንም አይነት ነገር ልጁ ሳይል ነው የተቀበለው። ልጁ ግን አባትየው ተቀብሎ ካቀፈው በኋላ እንኳን የሆነ ሳምቲንግ ይል ነበር። አባቴ እኔ በድያለሁ፣ አንተን እኔ ልጅ ልባል አይገባኝ፣ እኔ ከዚህ በኋላ ባሪያ ነኝ ምን አይላል። ተመልከቱ ክፍሉን ግን ሂዱና ሉቃስ 15 ላይ አባትየው ግን ልጁን ለመቀበል ምንም አይነት የፈለገው ፕሪኮንዲሽን አልነበረም ከልጁ። ልጁ ግን በአእምሮ አባቴ አይቀበለኝም፣ ስለዚህ እዛ ቤት እኔ ልጅ ሆኜ መኖር አልችልም፣ ባሪያ ነው መሆን ያለብኝ የሚል ማይንድ ሴት አለው ልጁ። በዚህ ማይንድ ሴት ነው ቤቱ የመጣው ልጁ። በዚህ ማይንድ ሴቱ ይምጣ እንጂ አባትየው ግን የተቀበለው ግን በዛ መንገድ አይደለም። ስለዚህ ሰዎች በክርስቶስ ኢየሱስ ደም አእምሯችን ወይ ህሊናችንን ማጠብ ማለት ምን ማለት ነው? ክርስቶስ ኢየሱስ እንደከፈለልኝ፣ ክርስቶስ ኢየሱስ ዕዳዬን እንደከፈለልኝ፣ ስለ ኃጢአቴ እንደተከፈለ ገብቶኝ በእግዚአብሔር ፊት እኔ የማቀርበው ምንም አይነት ወይም ደግሞ መጽሐፍ ቅዱስ እንደሚለው የመርገም ጨርቅ እንደሚል እኔ የማቀርበው ጽድቅ አለኝ የሆነ ሳምቲንግ አለኝ ምናምን ብትል እሱ በእግዚአብሔር ፊት እንደተራ ነገር ምንም እሱ ነገር ሳያስፈልግ በልጁ ደም በኩል በድፍረት ወደ እግዚአብሔር መቅረብ እችላለሁ ብዬ። ስለዚህ ሮሜ ምዕራፍ 5 ቁጥር 1 እንደዚህ ይላል፣
እንግዲህ በክርስቶስ ኢየሱስ በእምነት ከጸደቅን ከእግዚአብሔር ጋር ሰላም አለን። ስለዚህ ሰላም እንዳለው ሰው ከእግዚአብሔር ጋር ገና ሰላም ለማግኘት እንደሚለማመጥ ሰው አይደል። ሰላም እንዳለው ሰው ክርስቶስ ኢየሱስን በማመን በእምነት በኩል የሆነውን ጽድቅ ስለተቀበልን ከእግዚአብሔር ጋር ሰላም እንደሆነ ሰው ወደ እግዚአብሔር መቅረብ ማለት ይሄ ነው። ከሞተ ስራ ህሊናችንን ማንጻት ማለት ነው። አሁን ጉዳዩ ይሄ ነው። ህሊናን ከሞተ ስራ የማንጻት ነው ጉዳዩ። ይላችሁ አመናችሁም አላመናችሁም ደሙ ኃጢአታችን አጥቦታል። ባይዘ በቃ ዋንስ ኤንድ ፎር ኦል አንዴ እስከ ለዘላለም ይሄ ሆኗል። ይሄ የማይቀየር እውነት ነው። እዚህ ነው አንድ ጊዜ በማቅረብ የሚቀደሱትን ለዘላለም ፍጹማን አድርጓቸዋል የሚለው። ሁለተኛ ራሱ እንኳን እዛው መጽሐፍ ላይ ዕብራውያን ምዕራፍ 10 ላይ ያለ ኃጢአት ይታይላቸዋል አለ። እዚህ ሁለተኛ ራሱ ያለ ኃጢአት ይታይላቸዋል። በሰማይ ቤት ሲታይ ይሄ ልጅ ደካማ ቢሆንም ምናምን እያላል ይታየው እኔ ሞቼለታለሁ፣ ስለዚህ ያለ ኃጢአት እታይለታለሁ ብሎ ነው በአብ ፊት ኢየሱስ ያለ ኃጢአት የሚታይልን ማለት ነው። ስለዚህ እኛ በዚህ ኢየሱስ ስለኛ ያለ ኃጢአት በአብ ፊት የሚታይ ከሆነ እኛ በዚህ እውነት ላይ አእምሯችንን አሳርፈን መጽሐፍ ቅዱስ እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 3 ላይ ነው አንደኛ ዮሐንስ ላይ እንዲህ ይላል ልባችን በሚፈርድብን ጊዜ እንኳን ልባችንን በፊቱ እናሳርፋለን ይላል። ምክንያቱም እግዚአብሔር ከልባችን ይልቅ ታላቅ ነውና ይላል። አንዳንድ ጊዜ እኛ የሚመስለን እግዚአብሔር እየፈረደብን ወይ ደግሞ ሰይጣን ራሱ ይመስላል። አብዛኛውን ጊዜ ሰይጣንም እግዚአብሔርም ሳይሆን ህሊናችን ነው በእግዚአብሔር ፊት ስንቀርብ እየኮነንን ያለው መቅረብ እንደማንችል እየነገረን ያለው ማለት ነው። ስለዚህ በእግዚአብሔር ፊት ስንቀርብ እንዴት ሲባል ልባችን በፊቱ እናሳርፋለን። ክርስቶስ ኢየሱስ ሰርቶ በጨረሰው የመስቀል ስራ ላይ ልቤን አሳርፋለሁ ነው አልቋል። አንደኛ ዮሐንስ ምዕራፍ 3 ቁጥር 19 እስከ 20 ያስቀመጠውን ተመልከቱት። እሱ ልባችን በእኛ ላይ በሚፈርድበት ሁሉ ይላል ልባችን ጎበዝ ነው በሚለን ጊዜ አለ። ልባችን በሚፈርድበት ጊዜ እዛኔ ከእውነት እንደሆንን በዚህ እናውቃለን። ተቃራኒ ነገር ነው ይመስላል አይደል? ልቤ እየፈረደብኝ እኔ እንዴት ከሆነ ሊሆን ይችላል እንደውም ሐሰት ነው እኔ ምኑ እንዳልኩ ድነቴ ራሱ የውሸት ነው ምናምን አይደለም። ለምን ሲባል ልብ ሲፈርድብህ ልብን በክርስቶስ በሰራው ስራ ላይ ምን ማድረግ ማሳረፍ ነው አሁን የሚያስፈልገው። በድነታችን ላይ ማሳረፍ ነው የሚያስፈልገው እንጂ ትንሽ ነገር በተፈጠረው ቁጥር በቃ ጠፍቻለሁ። ዛሬ የሚሰብካችሁ እንግዲያውስ ማን ሊድን ይችላል በሚል ርዕስ ነው። የት ነው ያላችሁት ከጠፉት ወይስ ከዳናችሁ በሚል ርዕስ ነው የምሰብከው። በጎች ናቸው ወይስ ፍየሎች ብለህ የእግዚአብሔርን ሕዝብ ወይም መጽሐፍ ቅዱስ በግ የሚለውን ሕዝብ ፍየል ነህ እንዴ ብለህ ጥያቄ ውስጥ ማስገባት ተገቢ አይደለም። ጥያቄ ውስጥ ማስገባት ተገቢ አይደለም። ስለዚህ የቆርኔሌዎስን ታሪክ እና የዛን አይሁዳዊ መቶ አለቃ ታሪክ ላሳያችሁ እና የዛን አይሁዳዊ አለቃ ታሪክ አሳይቻችሁ ከወንድሞቻችን ጋር ደግሞ እንቀጥላለን ማለት እንዲህ ይላል ቆርኔሌዎስ እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔርም ሁል ጊዜ የሚጸልይ ነበር። ይህንን ቃል ስታነቡ ብቻ አንድ ነገር ማለት ስራና ሃይማኖታዊ ስርዓት መፈጸም በእግዚአብሔር ፊት ሰውን ጻድቅ ማድረግ የሚችል ቢሆን ሰውን ማዳን የሚችል ቢሆን ቆርኔሌዎስ ድኗል፣ ጸድቋል። ነገር ግን ይሄ ቆርኔሌዎስ ምጽዋት የሚያደርግ ነው፣ የሚጸልይ ሰው ነው። ግን ወንጌል ስበከው ይስበክ ጴጥሮስ ተብሎ ነው ጴጥሮስን አስጠራው የተባለው። ወንጌል ይስበክ ጴጥሮስ ተብሎ ጴጥሮስን አስጠራው ማለት ነው። ሉክ እንግዲህ ተመልከቱ ቁጥር 44 እንዲህ ይላል ጴጥሮስ ይህን ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ ይላል። እነ ቆርኔሌዎስ የመንፈስ ቅዱስ ስጦታ መቀበላቸው ወይም መንፈስ ቅዱስን መቀበላቸው አስገረማቸው። መቼ ሲባል ጴጥሮስ ቃሉን በተናገረ ጊዜ ወይም ደግሞ እምነት ከመስማት አይደለ የወንጌሉን ቃል ሲሰሙ ነው መንፈስ ቅዱስን የተቀበሉት። እነማን ሲባል እነ ቆርኔሌዎስ ማለት ነው። የሃይማኖታዊ ስርዓት ቢፈጽሙ ዋትኤቨር የሆነ ነገር ምናምን ቢያደርጉ ያ ማድረጋቸው እነኚህን ሰዎች በእግዚአብሔር ፊት ትክክል አላደረጋቸውም፣ አላመጣቸውም በእግዚአብሔር ፊት እነኚህን ሰዎች።
ስለዚህ ነው ወንጌል ስበከው ተባለ። ጴጥሮስ ይላችሁ እነ ቆርኔሊዮስ ቤት ሄዶ ቆርኔሊዮስ አንተ በጣም የምትጸልይ ሰው ነው፣ እግዚአብሔር እንዴት እንደተደሰተብህ ልነግርህ አልችልም ምናምን ሊለው አይደለም የመጣው። ወንጌል ሊሰብክ ነው የመጣው። ቆርኔሊዮስ የምትጾም ሰው ነህ፣ በጣም ጥሩ። የምትጸልይ ሰው ነህ፣ በጣም ጥሩ። ምጽዋት የምታረግ ሰው ነህ፣ በጣም ጥሩ። ግን ኢየሱስ ያስፈልጋል። ለምን ሲባል ይሄ ቆርኔሊዮስ የሚያደርገው ነገር በእግዚአብሔር ፊት ሰውየውን ማቅረብ ስላልቻለ አይችልም። ቆርኔሊዮስን ማቅረብ ካልቻለ ዛሬ አንተን የሚችልበት ምንም ምክንያት የለም። እኛ ደግሞ ከዳንም በኋላ ደግሞ እንደገና ለድነታችን ዋስትና አድርገን ስራን ደግሞ እንደገና መቀላቀል ይሄ ፈጽሞ መጽሐፍ ቅዱሱ የማይል ስፔሻሊ አዲስ ኪዳን ያጠና ሰው ከአዲስ ኪዳን በጣም ወደ ጳውሎስ የተጠጋ ሰው ይሄንን ሊል አይችልም። ይሄን ሊል አይችልም። ተመልከቱ የአይሁድ አለቃንም ኢየሱስ ያለው ሉቃስ ምዕራፍ 18 ከቁጥር 18 ጀምሮ ካለቆችም አንዱ ቸር መምህር የዘላለም ሕይወትን እንድወርስ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛቱን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር አለው። እርሱም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለ። አሁን እዚህ ጋር በጣም ማስመር ያለብን አንዳንድ ቃሎች ኢየሱስ አልጠበቅም አንተ ውሸትህን ነው ምናምን አላለውም። ኢየሱስ ሰውየው በጣም ጠንቃቃ ሰው። የመጀመሪያ ነገር አይሁዳዊ ነው፣ የአይሁድ አለቃ ነው። ምን ማለት ነው? የመጽሐፉ ሰው ነው። ከህዝቡ በተሻለ መንገድ ህግ የሚጠብቅ ሰው። ስለዚህ ኢየሱስ ምን አለ? ይህን ሰምቶ አንዲት ገና ቀርታለች፣ ያለን ሁሉ ሸጠ ለድሆች በሰማይ መዝገብ ታገኛለህ፣ መጥተህም ተከተለኝ አለ። እርሱ ግን ይህን ሰምቶ እጅግ ባለጠጋ ነበርና ብዙ አዘነ። ሲያንዱ እንግዲህ እዚህ ጋር ማንሳት እንችላለን። አንደኛውን ትእዛዝ ነው ሰውየው የተላለፈው ማለት ነው። ሰዎች እያደረግን ነው ምናምን ይላሉ። ያው ሄደህ ስላልሰረቅ ካልሰረቁም ትል ይሆናል ምናምን እንጂ ከእግዚአብሔር ከአምላክ በቀር የሚለውን ምንም አይነት ነገር አታምልክ የሚለውን ይሄ ሰው የወደቀው የመጀመሪያው ነገር ላይ ነው። ሄዶ ጣዖት ሰርቶ ቀርቶ አላመለከ ሊሆን ይችላል። ነገር ግን እዛ ውስጥ ነው ሰውየው የሚገኘው ማለት ነው። ምክንያቱም አልቻለም፣ ያንን ትቶ ኢየሱስን መከተል አልቻለም። ስለዚህ ኢየሱስ ባለጠጋው ወደ እግዚአብሔር መንግስት ከሚገባ ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅለዋል? ህዝቡ እንግዲህ ጥያቄ ያነሱ ትክክል ናቸው አይደል? ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ሊገባ ይቀላል አለ። የሰሙትም እንግዲህ ማን ሊድን ይችላል አሉ። እርሱ ግን በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አለ ይላል። ስለዚህ ኢየሱስ ይህንን ሰውዬ እንግዲህ ብዙ ጊዜ ሰዎች ያሉ በቃ ገንዘብ ያለው እግዚአብሔር መንግስት አይገባም ምናምን ሽጥ፣ ገንዘብ ያለው እግዚአብሔር መንግስት አይገባም። ጥቅሱን አትንገረኝ። የማይገባ ከሆነ ያለን ሽጥና ሄደህ እንግዲህ እንትን ማለት እንደሱ አይደለም ጥቅሱ የሚተረጎመው። ህዝቡም እንግዲያውስ ማን ሊድን ይችላል ያሉበት ምክንያት ምንድን ነው? አይሁዳዊ አንድ ባለጠጋ ሰው ሲያይ እግዚአብሔር ህጉን በመጠበቁ ምክንያት የባረከው ሰው ነው። ምክንያቱ ምንድን ነው ሲባል እግዚአብሔር በህግ ውስጥ ያስቀመጠው በረከት ምድራዊ ነው። ሰው የምድርም ህጉን ቢጠብቅ ምድራዊ በሆነው በረከት ሁሉ ይባረካል። ስለዚህ ባለጠጋ ሰው ሲያዩ ህጉን በመጠበቁ ምክንያት እግዚአብሔር የባረከው ሰው ነው የሚሉት። ስለዚህ ህግን በመጠበቁ ምክንያት እግዚአብሔር የባረከው ሰው እግዚአብሔር መንግስት የማይገባ ከሆነ እኛም ህግ መጠበቅ አቅቶን ምን ያልን ሰዎች እንትን ማለት ያልቻልን ሰዎች እኛ እንዴት ልንድን እንችላለን? ጥያቄው እዚህ መጽሐፍ ቅዱስ ለሰው የማይቻል ለእግዚአብሔር ይቻላል አለ ማለት ነው። እዚህ ሁሉ ጊዜ ድነት ለሰው የሚቻል ነገር አይደለም። ስለዚህ ነው ድነት ለሰው አይቻልም ስንል ድነትን መዳን ብቻ አይደለም፣ የዳነው ሰውም ድነቱን ማስጠበቅ አይቻልም ለሰው። በቃ እኔ እኮ እየነገርኳቸው ከድነት ጋር በተያያዘ ነገር በሙሉ ሰው የሰው እጅ የለበት፣ ሰው አይችልም። እኔ ምን ያህል ድነትን አቀለን እንደተረዳን እኔ በእውነት አይገባኝ። ለዚህ ነው ከእንደገና ድነትን ዲፋይን ያደረግን መምጣት ያለብን ማለት ነው። እንዴት ነው አንድ ሰው ከሲኦል እሳት ለመዳን የኔ ስራ ነው እኔን ያደነኛል ብሎ በእግዚአብሔር ፊት ስራ የሚሰራው? እንዴ ምን አይነት ስራ ነው ሰውን ከሲኦል እሳት ሊያወጣው የሚችለው? እንዴ እዚህ ለድህነት ያለን ምልከታ ከወባ ስለምንና ከጉንፋን ስለመዳን እኮ አይደለም እያወራን ያለነው ከሲኦል እሳት ስለመዳን ነው እያወራን። ከእግዚአብሔር ቁጣ ስለመዳን ነው እያወራን ያለነው። በኃጢአት ምክንያት ለእግዚአብሔር ጠላት የሆነ ሰው አለ። በኃጢአት ምክንያት ለእግዚአብሔር ጠላት የሆነው ሰው በእግዚአብሔር ፊት ስለመዳን እያወራን እኔ የሆነ ስራ እሰራለሁ ይላል። ጠላትን አንተ ብትሰራም
ጠላት ለምሳሌ አሁን ምሳሌ ነው። በእርግጥ ግብጽና ኢትዮጵያ ጠላት ነው። ያው አንተ ምንም ያንተ መልካም ስራ እኮ ሊያስደስታቸው አይችልም እኮ አለ። ምንም አንተ ጥሩ ነገርም ሊሆን ይችላል፣ ግን በቃ ለምን ሲባል አሁን አንተ የምታደርገው ነገር አይደለም። መጀመሪያ ጠላትነት አለ በመካከላችሁ ጋር። አንተን አክሴፕት እንዳያደርጉ የሚያደርግ ጠላትነት አለ። ያ ጠላትነት ወደ ወዳጅነት እስካልተቀየረ ድረስ ምንም ነገር ብታደርግ አክሴፕት ሊያደርጋችሁ እንዴ። አንተ ጠላትን ልጋብዝ ቢል እንኳን እኮ ምን አስቦ ነው የምትለው? የምትጠረጥረው ሰው እንዴ ምን አስቦ ነው? ምን ሊያበላኝ ነው ብላችሁ የምትሉ ሰው ከእግዚአብሔር ጋር ጠላት ነው። ይህ ጠላት የሆነው ሰው እግዚአብሔር በክርስቶስ ኢየሱስ የመስቀል ስራ በኩል ሰው ከእግዚአብሔር ጋር ካልታረቀ በስተቀር እግዚአብሔር ሊቀበለው አይችልም ይሄንን ሰው። ከዛ የተቀበለው ሰው ደግሞ ይሄን እኔ ያስጠብቃለሁ ምናምን ማለት አይችልም በፍጹም። ማን ባዳ ነው? ማን ያስጠብቃል እንዴ? ለማዳን ጻጣ አላዋጣውም እያለ ደግሞ ጴንጤው ደግሞ ከዛ ደግሞ ለማስጠበቅ ግን I have to contribute something ምናምን። ኧረ እባክህ በፍጹም አትችልም። ትልቅ ነገር ይጠይቃል። ድነት በጣም ትልቅ ነገር ነው የሚጠይቀው። ባይዘ ድነት እኮ ኢየሱስን እዚህ ምድር ላይ መጠበቅ ሰው ሆንና ተመልሰህ ሂድ ብሎ አይደለም የሚጠይቀው። እሱ ሳይበቃው ያ ሁሉ ውርደት ሳይበቃው መስቀል ላይ መሞት መቀበር የጠየቀው እውነት እኮ ነው። የክርስቶስን እንደገና መነሳት የጠየቀው እውነት እኮ ነው። ድነት እያልን ያለ ይህንን የሚያክል ትልቅ ዋጋ የሚጠይቅ ነገር እኔ ማድረግ እችላለሁ ብሎ አንድ ሰው ሲነሳ ከዚህ በላይ ትዕቢት የት ነው ያለው? ተመልከቱ ሉቃስ ምዕራፍ 18 እንደገና ቁጥር 9 ከዚህኛው ከፍ ብሎ ማለት ይህንን ምሳሌ ራሱ ብዙ ሰው አልተረዳው። እንዲህ ይላል፣ ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው። ኢየሱስ ከዚህ በኋላ ያለውን ምሳሌ እያወራ ያለው በክርስቶስ ኢየሱስ አምኜ ጻድቅ ነኝ ብሎ ስለሚያወራው ሰው ያለ ጻድቃን እንደሆኑ በራሳቸው ለሚታመኑ ተመልከቱ። እኔ የኔ ኮንትሪቢዩሽን ነው ብላችሁ ራሳችሁን ትታመናላችሁ። ተመልከቱ ምሳሌ እንዲህ ሲል ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ። እኔ እናንተ እንደማን እንደሆናችሁ አላውቅም። እኔ ግን እንደዚህኛው ቀራጭ እኔ ቀራጩን ይገባኛል። በቃ እንትኑ ነው። ምክንያቱም ፈሪሳዊ የሚያስቆጥረው ነገር አለው በእግዚአብሔር ፊት። ይሄን አድርጌያለሁ ብሎ ራይት ለማስደረግ የሚፈልገው ሰማይ ቲክ እንዲያደርግለት የሚፈልገው ነው። የኔ ወንድም እኛ እንደ ቀራጭ ነን፣ ምንም የለንም ብለን ነው በጸጋ ሄዳለሁ። እየታገልክ ነው፣ ታገል። ያንን መቶ አለቃ ያንን የአይሁድ አለቃ አንድ ይቀራል እንዳለ ኢየሱስ በስራ ለመዳን የሚፈልግ ሰው በሙሉ ሁሉ ጊዜ የሚባለው አንድ ይቀራል። እሷን ስታረቅ አንድ ይቀራል። እሷን ስታረቅ አንድ ይቀራል። በጸጋ ስትመጣ ተፈጸመ የሚል ቃል ከኢየሱስ አፍ የምትሰማው ማለት ነው። ተመልከቱ ጸሎት። ፈሪሳዊም ቆሞ በልቡ ይህን ሲጸልይ ይላል፣ እግዚአብሔር ሆይ አለ እንደሌላ ሰው ሁሉ ቀማኞችና አመፀኞች፣ አመንዝሮች ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ 2 ጊዜ እጾማለሁ፣ ከማገኘው ሙሉ አስራት አወጣለሁ አለ። ተመልከቱ ፈሪሳዊው ሲጸልይ ምን አለ ይላል። በዚህ ይሄ የፈሪሳዊ ላይፍ በዚህ የአይሁድን እንትን ካጠናን 2 ነው የሚጾሙት፣ በሳምንት ይጾማሉ። ይሄ እውነተኛ ታሪካቸው። 2 በሳምንት የሚጾሙት በገበያ ቀን ነው፣ ሁለቱም ማለት ነው የሚጾሙት። ይሄን ነው ኢየሱስ ባይዘይ ሲተቻቸው ማቴዎስ ላይ የምታገኙት አንዱ ይሄ ነው። በገበያ መካከል ምናምን ሲላቸው የሆነ እና ፕሬሚየር የፋስቲንግ ቀናቸውም ነው ያ ቀን። አይሁዳዊ እንደዛ ነው። በሳምንት 2 ኖርማል የፋስቲንግ ቀኑ ነው። ችግር እኮ የለውም መጾሙ አይደለም አደጋው። ባይዘይ በጾሙ በኩል ወደ እግዚአብሔር እቀርባለሁ ብሎ መምጣቱ አደጋው። ስራ መስራት እኮ መልካም ነገር ነው፣ ግን እኔ በምሰራው በኩል ነው ወደ እግዚአብሔር የምቀርበው ብሎ ሲል ነው ስህተት የሚሆነው ማለት ነው። እዚህ አሁን ሪፖርት ነው፣ ጸሎት ነው። ያው እግዚአብሔር ሆይ አለ እንደሌላ ሰው ሁሉ ቀማኛ አይደለም። እውነት ነው፣ ቀማኛ አይደለም። እውነት ነው፣ አመፀኛ አይደለም፣ አመንዝራ አይደለም። እውነት ነው፣ ይጾማል። ባይዘይ ውሸት አንዳንድ ሰው ይሄ ሰውዬው ዋሸ የማይኖረውን አወራ አይደለም፣ የሚኖረውን ያወራው ይሄ ሰው አላለም። ኢየሱስ እንደዛ ነው። ግን በእግዚአብሔር ፊት ግን አክሴፕታንስ ለማግኘት ግን በፍጹም አይችልም። አንተ በምታደርገው ነገር ነው ትምህርቱ።
ለምን ትምህርቱ በራሳቸው ጻድቃን እንደሆኑ በራሳቸው ለሚታመን ነው ትምህርቱ እንጂ መልካም ስራ መስራቱ ወይን ሰውዬ መዋሸቱ አይደለም። በራሱ ለሚታመን እኔ ይገርመኛል። ኃጢአተኛ ሰው የእግዚአብሔርን ጸጋ ታምኖ ሲጸድቅ ትንሽ ስራ ያለው ሰው ስራውን ተመክቶ ሳይጸድቅ ሲቀር አይገርምም? በክርስትና ውስጥ በጣም ለየት ያለ የምታገኙት ነገር ምንድነው? ለኃጢአተኛ ተስፋን የሚሰጥ ብቸኛ እምነት የጸጋ ወንጌል እምነት ነው። ሌሎቹ ለኃጢአተኛ ተስፋ የላቸው፣ ለደካማ ተስፋ የላቸው። ተመልከቱ። ይሄ ፈሪሳዊ ስብከት ቢሰጠው ምን ብሎ ሊሰብክ እንደሚችል ተመልከቱ። እስቲ ማን ነው ከእናንተ መካከል የሚጾም ዝም ብለህ ሆድን እየሞላህ ነው የምትመጣው ከዛ በእግዚአብሔር ፊት ጸድቃለሁ ብለህ ታስባለህ ምናምን ነው ሊል የሚችለው። ትምክተኛ ነው። ስለዚህ እኮ ነው መጽሐፍ ቅዱሳችን ሮሜ ምዕራፍ 4 ላይ ትምክት ወዴት አለ? የሚመካበት ነገር ቢኖር እንኳን አለ በሰው ፊት ሳይሆን ማን ነው በእግዚአብሔር ፊት ሳይሆን በሰው ፊት ነው አለ። ይሄ ሰውዬ እኮ በዚህ ቀራጭ ፊት ፕራውድ የሚያደርግበት ነገር ነው፣ የሚመካበት ነገር ነው። እውነት ነው። ቀራጩ አይጸልይም፣ ኃጢአተኛ ነው ምናምን። ይሄ ሰውዬ ግን ቀራጩ ግን እንደዚህ እኔ ኃጢአተኛ ነኝ አለ። እኔ አልችልም። ሰው ለመዳን ዛሬም እንደዚህ ነው ማድረግ ያለበት። ጌታዬ ምንድነው ማምጣት ያለብኝ? ምን ላቅርብ? ጸሎቴን ነው ጾሜን ነው ምናምን ሰው ካለ በእግዚአብሔር ፊት ሊጸድቅ አይችልም። ሰው በእግዚአብሔር ፊት ሊድን አይችልም ሰው። ስለዚህ ሃይማኖታዊ ስርዓትን በመፈጸም የሆኑ ነገሮችን በማድረግ ሰው በእግዚአብሔር ፊት ትክክል ሊሆን አይችልም። በዚህ ሊጨርስና ለዮዶር ውስጥ እና ከዮዶር ጋር ደግሞ እንቀጥላለን ከድነት ዋስትና ጋር። ስለዚህ ድነት ይጠፋል አይጠፋም የሚለው ስናወራ መመለስ ያለበት ጥያቄ ድነት ምን ላይ ይመሰረታል፣ ምን ላይ አይመሰረትም የሚለው ነው። እዚህ ምን ላይ አይመሰረትም የሚለው ስናወራ የሰው ስራ ላይ አይመሰረትም፣ ከሰው የሆነ ነገር ላይ አይመሰረትም። ድነትን ሰው ሰፈር ስናስተምረው ለሰው አይቻልም እንላለን። እግዚአብሔር ሰፈር ሄደን ካየነው ግን ለእግዚአብሔር ይቻላል ነው የምንለው። እኛ ሰፈር አይቻልም ድነት። ስለዚህ ነው ከኛ ሰፈር ያልሆነ ከላይ እግዚአብሔር አንድያ ልጁን የላከው። ለዚህ ነው ድነት በጣም ከባድ ነው። ሰው አጠገብ ኖ በጣም ከባድ ነው፣ የማይቻል ነው ድነት። በጣም ከባድ ነው ካልኩ ትንሽ ኦኬ እንጣር ጥረታችን እንጨምር እንዳይባል የማይቻል ነው እኛ ሰፈር። ለእግዚአብሔር ግን ይቻላል። ነገ የምናየው ነገር ነው ማለት ድነት አምንጩ እግዚአብሔር ነው። ምክንያቱም እግዚአብሔር ኃጢአተኛውን ሰው ሲያድን እንዳይጠፋ ነው እግዚአብሔር ማድነው ካለ እግዚአብሔር አዳኙ እግዚአብሔር ይሄንን ካለ አንተ ዛሬ መተህ ይጠፋል አይጠፋም እግዚአብሔር ሰው የለኝም ይላል አልጠፋም ይላል። አንዳንድ ሰው ግን ትጠፋለህ ብለህ የመወሰን መብት የለም። አዳኙ ሰውየው እስከ መቼ ድረስ እንደሚድን የወሰነው አዳኙ እግዚአብሔር። ስለዚህ ነው አዳኙ እግዚአብሔር ሲወስን ምን አለ? በእርሱ የሚያምን አለ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስኪሰጥ ዓለምን እንዲወዷልና። በእርሱ የሚያምን ምን እስኪሆን ሲባል ማነው? ምን እንዲያገኝ ሲባል የዘላለም ሕይወት። እግዚአብሔር አባት የድነታችን አመንጪ እኔ የምሰጠው ድነት አለ የዘላለም ነው። ከዛ የሆነ ሰው ይመጣና አይደለም እስክደቅም ድረስ ነው የሆነ ነገር እስኪሆን ድረስ ነው ያሟልጫል ጠበቅ አድርጌ ያዘው እንደ እንቁላል ነው ምናምን ይላል። ኖ አይልም መጽሐፍ ቅዱስ እንደዛ። እኔ የምጠብቀው ድነት ሳይሆን የሚጠብቀኝ ድነት ነው የተሰጠኝ። አንዳንድ ሰዎች ደግሞ አንተ ሾልከህ ልትወጣ ትችላለህ፣ እግዚአብሔርም አይለቅም አንተ ግን ትሾልካለህ ምናምን። እኔ አሁን እግዚአብሔር አይለቅምና አንተ ትሾልካለህ ራሱ አይገናኝም። እኔስ አልሾልክም ብዬ እስክቀመጥ ድረስ ነው የሚይዘኝ። ታዲያ ምንድን ነው ያዘኝ ማለት ነው? ምንድን ነው እግዚአብሔር የሚያዝ ማለት? ስለዚህ ነው እኔ አንድ ጽሑፍ ጽፌ ነበር በቅርብና እንዲያልኩኝ እግዚአብሔር እኔ አንተ እኮ ልትወጣ ትችላለህ እሱ ነው እንጂ ምናምን የምትሉኝ ከሆነ እኔ ሰይጣን ሊያጠፋ አይችልም አንተ ግን ልትጠፋ ትችላለህ የምትለኝ ከሆነ እኔ ደግሞ ከሰይጣን ይልቅ የምፈራው ራሴ ነው። ጸጋው እኔን ከኔ ካላዳነኝ አላዳነኝ። ጸጋው እናንተን ከእናንተ ካላዳናችሁ አላዳናችሁ። በቃ ምንም ስለ ድነት ማውራት አንችልም ስለኛ ካላወራን። ከኛ ከሆነ ካላዳናን ድነናል ብለህ እንዴት በእርግጠኝነት ታወራለህ? እንዴት ማን እና ታዲያ ስለዚህ አንተ ነህ ማለት ነው መሰረቱ። ስለዚህ በጣም ወደ አደገኛ አካሄድ ነው የምንሄደው ማለት። አሁን ምን ይሆናል? እኛ ላይ ይመሰረታል ድነቱ ማለት። እኔ እስከጠበቅኩት ድረስ እኔ ከዛ ካልጠበቅኩት ታዲያ እግዚአብሔር ምንድን ነው ያዘኝ? እኔ ላይ እኮ ነው የሚመሰረተው ማለት ነው። ስለዚህ ድነት በየትኛውም አቅጣጫ አይመሰረትም።
ስራ ላይ ስንል የትም ድነት ብለን ስናወራ አይመሰረት መጠበቅ በለው የመጀመሪያ መዳን ወይም ሰዎች እንደዛ የመጀመሪያ መጨረሻ ይባላል። ሰው ሲድን ከመጀመሪያ እስከ መጨረሻ ነው የሚድነው። አሁን ይሄ ነው አሁን ችግሩ። የመጀመሪያ የመካከለኛ ደረጃ ሰጥተውታል አሁን ድነት። ስለዚህ ነው አንዳንድ ሰዎች እኔ ገጥሞኝ ያውቃል ምን ያህል ፐርሰንት ነው የዳንኩት እና ድነታችን ራሱ በፐርሰንት አንተ አሁን 70 ላይ ነህ ማለት ይፈልጋል። ሰዎች ትንሽ ይቀርሃል ወደ 100% አሁን አልደረስክም ምናምን መቼም አልደርስም። በራስህ ስራ 0 ላይ ነው ይላችሁ እግዚአብሔር እኛ ለዳነበት ብቻ ተናግሬ ሊወርድ ነው። እግዚአብሔር አደኛችኋለሁ ካለ 100 ነው። አልዳናችሁም ከተባለም ሰው 0 ላይ ነው። 50 ላይ 70 ላይ 60 ላይ ምናምን ያለ ሰው የለም። በዚህ ከዳንን ፍጹም በሆነ ድነት ሙሉ በሆነ ድነት 100 ድነናል። አይ አልዳንም ካል ደግሞ አልዳንክም እንጂ በመዳን መንገድ ላይ ያለ ሰው የለም። ዳግም መወለድ እያልን እያወራን ዳግም መወለድ እኮ ኢትስ ቅጽበታዊ ነው። ባይዘ ሰው ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል። ሰው በክርስቶስ ኢየሱስ ሲሆን አዲስ ፍጥረት ይሆናል። በክርስቶስ ኢየሱስ ሲሆን የተሻሻለ ወይም እየተሻሻለ የሚሄድ ነው። እሱ በጌታ ቤት ከመጣን በኋላ ስለ ግሮዝ ድነት ግሮዝ አይደለም። እኔ ገጥሞኛ ቃል እውነቴን ነው። አሁንማ ማንሰማው ጉድ የለም። ድነት እድገትንም ያጠቃላል ወይም ደግሞ እድገት ነው ብሎ የሰበከ ሰው ሰምቻለሁ። እንዴ ድነት እድገት ይላችሁ ሂደታዊ ነው። በአእምሮ መታደስ ሂደታዊ ነው። እዚህ ምድር ላይ ኤክስፒሪየንስ የምናደርጋቸው ነገሮች ሂደታዊ ናቸው። ከእግዚአብሔር መወለድ ግን ሂደታዊ ሊሆን አይችልም። መጽደቅ ጀስቲፊኬሽን ግን ሂደታዊ ሊሆን አይችልም። ሰውየው ክርስቶስ ኢየሱስን ሲያምን በዚያው ቅጽበት ይጸድቃል። በዚያው ቅጽበት ዳግም ይወለዳል። በዚያው ቅጽበት አዲስ ፍጥረት ይሆናል። በዚያው ቅጽበት የእግዚአብሔር ልጅ ሆኖ ይወለዳል። ከእግዚአብሔር አለቀ። ከዛ ግን አሁን እንደተወለዱ ሕፃናት የቃሉን ወተት እየተመኘ በመንፈሳዊ ነገር የቃሉን ወተት እየጠጣ ከቅዱሳን ጋር ህብረት እያደረገ እየጸለየ ምን ይላል እያደገ ይመጣል። አንዳንድ ሰዎች እና ድነት ማይጠፋ ከሆነ ቸርች መሄድ ምን ያደርጋል? አንተ ቸርች የምትሄደው ድነት ይጠፋል ስልህ ነው? ቸርች ለመሄድ የግድ መጥፋትን መስበክ አለብን? ስለዚህ እኮ መንግስተ ሰማያት ከሄዶ እኮ ሰው ኃጢአት መስራት ቢችል ሊሰራ ነው ማለት ነው። ሰው መጥፋት እዛ ስለሌለ ልንል ነው ማለት ነው። ደግነቱ እዛ ላይ ግሎሪፊኬሽን ላይ ስለሆነ የምናወራው ሳልቬሽን ፍሮም ዘ ፕሬዘንስ ኦፍ ሲን ወይም ደግሞ ከኃጢአት መገኘት ሙሉ ለሙሉ መዳን ወይም ኃጢአት የሚባል ነገር ልስራ ብትልም አትሰራም የዛኔ። ስለዚህ በዚህ አይነት መንገድ ድነታችንን ማየትና እግዚአብሔርን እያመሰገንን በድነታችን እውቀት ደግሞ እያደግን መሄድ ይኖርብናል ማለት ነው። አዎ ቴንክ ዩ አር ብለስድ። እግዚአብሔር ወዶ መቀጠል ይችላል። ቪዲዮ ማብራት የምትችል ከሆነ ቪዲዮ አብራና በትልቁ ላይ እሺ ፓስተር ዩ አር ብለስድ በጣም እኔም እንግዲህ ከፓስተር ከጀመረው ልቀጥልና በጣም እሱ ያወራቸው ነገሮች ላይ በደንብ ላስምርበት በደንብ እንድናወራበት ማለት ነው። ፓስተር አሁን መጨረሻ ላይ ሲያነሳ እንደነበረው ብዙ ሰዎች ቸርች አንድ ወንድም እንደውም ጥያቄ ቸርች የምትሄዱት ለምንድን ነው? ለመዳን ነው ወይስ የዘላለም ሕይወት ላለማጣት ነው እንደምናምን ተብሎ ሲጠየቅ አዎ የዘላለም ሕይወት ላለማጣት ነው የሚሄደው እና ብዙዎች የሚያስቡት ቸርች መሄድ መንፈሳዊ ነገሮችን ማድረግ መንፈሳዊ ስራዎችን መስራት ለምሳሌ መጸለይ ሊሆን ይችላል፣ መልካም ነገር ማድረግ ሊሆን ይችላል፣ ወንጌል ስርጭትም ጨምሮ አሁን ለምሳሌ የሮሜ ምዕራፍ 10 ላይ ያለውን ቃል ትክክል ባልሆነ መንገድ ሰዎች ፈተው ሰው በልቡ አምኖ በአፉ መስክሮ ይድናል። ስለዚህ ካልመሰከራችሁ ምናምን አትድኑም አይነት ሰዎች ያንን ቀይረው ለወንጌል ስርጭትም ለምንም ይሄ ከመዳን ጋር ሲያገናኙት እናያለን እና ይሄ ፈጽሞ ምክንያቱም መወራት አለበት። አሁን አንድ ሰው ቸርች የሚሄደው ወንጌል ምስክር የሚመሰክረው ከዛ ደግሞ መንፈሳዊ ነገሮችን የሚያደርገው ድነቱን ለማስጠበቅ ወይም ለመዳን ብሎ
የሚያስብ ከሆነ እሱ የሃይማኖት ስርዓቶችን ማድረጉ ለድህነቱ መሰረት ነው ብሎ ነው እያደረገ ያለው። እዚህ እውነት ነው። ለድህነታችን መሰረት ከሆኑ እነዚህ የሃይማኖት ስርዓቶች ለድህነታችን መሰረት ከሆኑ ላለማጣት እነሱን ማድረግ አለ። ነገር ግን ለድህነታችን መሰረት ባልሆኑበት ላለመጥፋታችን ዋስትና ሊሆኑ አይችሉም። አንድ በጣም መታወቅ ያለበት ያላዳነህ ነገር ሊያጠፋ አይችልም። ለምሳሌ እኔ በዚህ ስራ እጠፋለሁ ብዬ ለምሳሌ ባለመጸለይ እጠፋለሁ ካልኩኝ መጀመሪያ ያዳነኝ መጸለዬ ነው ማለት ነው። ምጽዋት ማድረጌ አለማድረጌ ምጽዋት አለመስጠቴ ምናምን ያጠፋኛል ብዬ ካሰብኩኝ መጀመሪያም ያዳነኝ ምጽዋት መስጠቴ ነው ማለት ነው። ዝም ብለን ነው ኢየሱስ ያድናል ምናምን የምንለው የሆነ ሃይማኖት ጋር ጫወታ ነው የያዝነው፣ ከሆነ ሳምባዲ ጋር የቃላት ጦርነት ነው የያዝነው እንጂ ኢየሱስ የምር ያድናል ወይ? አንዳንዴ ኢየሱስ ያድናል ስንል ምን እያለ ነው? ይሄ በጣም ይሄ የክርስትና መሰረት ምንለው ጳውሎስ በጣም መዝሙር ላይ ጻድቅ መሰረቱ ከተናጋ ምን ሊሆን ይችላል? ይሄ መሰረታችን ላይ ከሳት መሰረቱ ከተበላሸ እንግዲህ ሁላችን ኢየሱስ ክርስቶስ የተማረውን ትምህርት በጣም ልብ ልንል ያስፈልጋል። እና ኢየሱስ አንድ ቤት ነበር፣ አሸዋ ላይ ተገነባ። ከዛ ደግሞ አንዱ አለት ላይ ነበር። ዝናብ ዘነበ፣ ጎርፍም ጎረፈ፣ ንፋስም ነፈሰ። ከዛ አሸዋ ላይ ያለው ወደቀ፣ አወዳደቁም ታላቅ ሆነ። ግን አለት ላይ ያለው ምናምን ስንል ምን ስለምን እያሰብ ነው የምንሰማው? መሰረታችን ወሳኝ ነው እያለ እኮ ነው። መሰረት ይወስናል። ለምሳሌ ተመሳሳይ ቀለም ሊቀባ ይችላል፣ ተመሳሳይ በር ሊኖር ይችላል፣ ተመሳሳይ መስኮት ሊኖረው ይችላል። ቤቱ ተመሳሳይ ሊሆን ይችላል፣ ዲዛይኑ ተመሳሳይ ሊሆን ይችላል። ግን መሰረቱ ከተለያየ በቃ ውጤቱ ላይ እንለያያለን። እንደ ክርስቲያን መሰረቱ ምንድን ነው? ለምሳሌ ጴንጤ ስለተባለ ሁሉም እኔ አሁን እየገባኝ ያለው ጴንጤ ሲባል እንደ ወንጌል አማኝ ነው ለማለት ይከብደኛል። ሁሉንም ወንጌል አማኝ ነው። የምር ግን ወንጌል ነው የሚያምነው? የምር መጽሐፍ ቅዱስ የነገረን ሐዋርያት የመሰከሩት እግዚአብሔር አብ በመንፈስ ቅዱስ ምስክርነታቸውን እያጸና የመጣውን ወንጌል ነው? ኢየሱስ እጃቸው የላከውን የማይጠፋውን ለዘላለም ድነት የሆነውን ወንጌል ነው አሁን የምናምነው የሚለውን መመለስ ያለብኝ ይመስለኛል። ስለዚህ የሃይማኖት ስርዓት መጠበቅን እንደ መዳኛ አድርጎ ወይም ድነትን እንደ ማስጠበቂያ ጸጋ ወድኖኛል፣ ወዳጆች በጸጋ ነው ምንድነው፣ በራሳችን አይደለም በጸጋ ነው ምንድነው። ከዛስ ግን ደግሞ በመንቀጥቀጥ መዳናችሁን ፈጽሙ ይላል። ስለዚህ መዳናችን ልንፈጽም እንትን ልናደርግ ምናምን ልናደርግ እስከ መጨረሻ መጽናት ምናምን የሚሉ ነገሮችን ስናይ መጀመሪያም የዳነው በጸጋ ነው ያልነውን ነገር መፈተሽ አለብን። ካልሆነ እዚህ መተን ልንከራከር ልንለያይ አንችልም ማለት ነው። ኢየሱስ ብዙ ሰዎች የተራራውን ስብከት ይወዱታል። የተራራው ስብከት እያለ ትምህርቶች ሲለቀቁ አያለው እና የተራራውን ስብከት ሰበክ ነው እንጂ የተራራውን ስብከት ያገኘ ነው አይመስለኝም። የተራራው ስብከት ምንድን ነው ኢየሱስ እያለ ያለው? የምርም የኢየሱስ ያ የተራራው ስብከት ማቴዎስ ምዕራፍ 5 እስከ ምዕራፍ 7 ላይ ያለው የተራራው ስብከት ዓላማ ምንድን ነው? ኢየሱስ እያለ ያለው ኢየሱስ እኮ እያለ ያለው አትችሉም ነው። በቃ ፈጽማችሁ አትችሉም። እንደውም ቁጥር 20 ላይ እንደዚህ ያለ መንግስት ሰማያት መግባት ትፈልጋላችሁ አለ። አዎ ትፈልጋላችሁ። መንግስት ሰማያት መንግስተ ሰማያት ለመግባት ከፈለጋችሁ አለ የእናንተ ጽድቅ ከፈሪሳውያንና ጽድቅ መብለጥ አለበት ግዴታ። መስት ከማን? ከፈሪሳውያንና ከጻፊዎች ጽድቅ መብለጥ አለበት ጽድቃችሁ። ካልሆነስ መንግስት ሰማያት ከቶ ልትገባችሁ ከቶ ነቨር መንግስት ሰማያትን መግባት እንዳታስቡ። ምን ካልሆነ? ጽድቃችሁ ከፈሪሳውያንና ከጻፊዎች ጽድቅ ካልበለጠ። እነዚህ ፈሪሳውያንና ጻፊዎችን እኛ ስለማናቃቸው ኢየሱስ አንዳንድ ግብዞች ስለሆኑ
ቅድም ፓስተር ስል እንደነበረው በገበያ ቀን ነው የሚጾሙትና ገበያ ቀን እንዲመቻቸው በህዝብ ፊት ቆመው ይጾማሉ፣ ይጸልያሉ። ጸሎት ላይ ነኝ ምናምን አሁንም ይላሉ እኮ አንዳንድ ቤንቶች ጸሎት ላይ ነው። ምን ነው ፊታቸው ግርጥት ምናምን ሲል ምንድነው ፋስቲንግ ላይ ነበርኩ የ40 ቀን ይላል። ከዛ ምን ይላል መድረክ ላይ ወጥቶ ሌላ ነገር። እዚህ ልክ እንደዛው የሚያደርጉ ምናምን በዛ ግብዝ ስለሆኑ ኢየሱስ ይወቅሳቸው ነበር። ነገር ግን ከሌሎቹ በጣም የተሻሉ ነበሩ። ከሌሎቹ ፈሪሳውያንና ጸሐፍት የሚባሉት በጣም የተሻሉ ናቸው። ለዚህ ነው ኢየሱስ ከነሱ ጽድቃቸው ካልበለጠ። አንዳንድ ሰው ይሄን ያነሳና በአመት አንዴ ጳጉሜ እስከ 5 ጾም ጸሎት ይጸልይና ከነሱ ካልበለጠ እነሱ እኮ አስመሳይ ስለሆኑ ነው ይላል። እነሱ እኮ እንደዚህ ስለሆኑ ነው እኛ የተሻለ። እነሱ 2 ቀን ስለሚጸልዩ እኛ በሳምንት 3 ቀን መጸለይ አለብን። እነሱ አስራት ከሚያገኙት ምናምን ስለሚያወጡ እኛ የተሻለ ነገር ማውጣት አለብን ምናምን እያለ ኢየሱስ እያለ ያለው ምንድነው? ፈጽሞ አትችሉም። አይ እኔ እኮ እጃ መንዝር አላውቅም። ኦኬ በሐሳብህ ሄደሃል። ስለዚህ ልታመልጥ አትችልም ነው። በቃ ፈጽሞ ራስን ማዳን ማትችል ፍጹም ደካማ ነህ። ተስፋ ቁረጥ። እንዴ የሰማይ አባታችሁ ፍጹም እንደሆነ የሚል ቃል አንብባችሁ እናንተም እንደሱ ፍጹማን ካልሆናችሁ እንዴ ሰው እንዴት ሊያደርግ ይችላል? ይሄንን ሰው በራሱ እንዴት ሊፈጽም ይችላል? ሰው ከጻፎች ጽድቅ ካልበለጠ ሲል እነዚህ ፈሪሳውያን የሃይማኖትን ስርዓት የሚያደርጉ ሰዎች ናቸው። እዚህ የሃይማኖትን ስርዓት ማድረግ ከነሱ የተሻለ የሃይማኖትን ስርዓት አድርጉ እያለ አይደለም ኢየሱስ እያለ ያለው። ከነሱ የተሻለ ጽድቅ ተቀበሉ ነው። ከነሱ የተሻለ መንገድ ተቀበሉ ነው። ይሄንን ያዙልን። አንድ ሰው የህግ አዋቂን ቀደም ፓስተር ያነሳቸውን ሉቃስ ምዕራፍ 18 ላይ ያለውና ሉቃስ ምዕራፍ 18 ላይ ያለውን አላነሳም። ፓስተር እሱን አንስቶታልና ታስታውሳላችሁ። ዮሐንስ ወንጌል ምዕራፍ 3 ላይ ኢየሱስ ክርስቶስ አንድ ኒቆዲሞስ የሚባል የህግ መምህር መጣ። የህግ መምህር ነው። እንግዲህ የህግ መምህር ማለት እንደ ዘመኑ እንትን ጥቅስ ወስዶ ምናምን በቃ ዛሬ እንዲህ ይሆናል ምናምን የሚል አይደለም። የህግ መምህራን ማለት በደንብ ማወቅ አለብን። በጣም የቶራውን የሙሴን ህግ በቃላቸው ኢቭን መጽሐፉ ቢጠፋ እንኳን በቃላቸው መጻፍ የሚችሉ ህጉን በደንብ ጠንቅቀው የሚያነቡ የሚያውቁ ሰዎች ናቸው። እዚህ አሁን ህጉን መፈጸም አለብን ምናምን የሚለው ሰው እስኪ ጥራልኝ ከ1 እስከ 10 ህጉን ኦርደሩን ጠብቀህ ጥራልኝ ብል ብዙ ሰው ላይ ጠራ ይችላል። ዘጸአት ምዕራፍ 20 ላይ ያለውን በትክክሉ ጥራልኝ ከ1 እስከ 10 ቢባል ማይጠራ ሰውዬ ህጉን ጠብቄ ጸድቃለሁ ሲል ከዚህ በላይ ከኛ በላይ እውነት ይሄ ግብዝ ሰው አለ? የለም። ይሄ ሰውዬ መጣ ኢየሱስ ጋር አንተ ከእግዚአብሔር የተላከነ ምናምን ስለው ኢየሱስ እንደዚህ አለ፣ ሰው አለ ዳግመኛ ካልተወለደ የእግዚአብሔር መንግስት ሊያይ አይችልም። እንደ የህግ መምህር አይደል እንዴ? እንዴት የሃይማኖትን ስርዓት እያደረገ እንዴት ዳግመኛ ካልተወለደ ይላል? ለዚህ ሰው አሁን የሚገባው ስብከት ነው ይሄ? እንደኛ ቢሆን እኮ ዋው የሚገርም ነው፣ በቃ እንዴት ያለ መገለጽ ነው ምናምን። ኢየሱስ ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት ሊያይ አይችልም። ህግን እያነበበ የህግን መጽሐፍት እያነበበ የሃይማኖት ስርዓት እያካሄደ አው ለምን የሃይማኖትን ስርዓት ማካሄድ ሊያድን አይችልም። እዚህ ይሄንን ነው። ከዛስ ምድንበትን መንገድ ሲናገር ኢየሱስ ምን አለ? በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጅ ዓለምን እንዲሁ ወዷል ነው። ስለዚህ መዳኛ ሊሆን የሚችል እግዚአብሔር ያስቀመጠው ይሄ ነው። እግዚአብሔር አንድያ ልጅ እስከ ድረስ ዓለምን እንዲሁ ወዷል። ሌላው ልቀጥል። ፓስተር ቅድም በጣም ይሄ ሐዋርያት ሥራ ምዕራፍ 10 ላይ ያለውን ቃል ቆርኔሊዮስ የሚባል አንድ ሰው በጣም ቃሉን በትኩረት እዩት። ሐዋርያት ሥራ ምዕራፍ 10 ላይ ያለውን ቃል በጣም በትኩረት እንድታዩት ፈልጋለሁ። ቆርኔሊዮስ የሚባል አንድ ሰው ይላል
እግዚአብሔርን ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚፈራና የሚያመልክ ይሄ ሰው የምን ያደርጋል? አንደኛ ከቤተሰቦቹ ጋር ሁሉ ጋር። ብዙ ሰው እኮ ልጁ ሌላ ቦታ ሄዶ ልጁን በትኖ ለራሱ ብቻውን እነና ቤቴ ምናምን እሱ ብቻውን እያመለከ ልጁ ሌላ ቦታ እያለ እንትን እያለ የሃይማኖትን ስርዓት በመፈጸም እድናለሁ ይላል ነው። ይሄ ሰውዬ ከቤተሰቦቹ ሁሉ ጋር ቤተሰቡን ሰብስቦ እግዚአብሔርን የሚፈራ ፍርሃ እግዚአብሔር ያለው ከዛ እግዚአብሔርን የሚያመልክ ሰው ይላል አንደኛ መጽሐፋችን ስለዚህ ሲናገር። ሁለተኛ ለሕዝቡም እጅግ ምጽዋት የሚያደርግ አይደለም፣ እጅግ በጣም በሚባል ደረጃ ምጽዋትን የሚያደርግ ሰው ነው። እንዶ ምጽዋት ላደርግ ነው ብር ዘርዝርልኝ አይልም። በጣም በሚባል ደረጃ ለሰዎች ምጽዋትን የሚያደርግ ሰው እጅግ ምጽዋት የሚያደርግ ይላል። ሌላ ደግሞ ሁል ጊዜ የሚጸልይ አንዳንዴ የሚጸልይ ሰው እኮ ነው ምናምን ነው። ሁል ጊዜ የሚጸልይ ሰው፣ ሁል ጊዜ ወደ እግዚአብሔር የሚጸልይ ሰው። ይሄ ሰውዬ እንደኛ ቢሆን መዳን ያለበት ሰው ነው። ለምን? ምክንያቱም ምጽዋት ያደርጋል። ምክንያቱም ከቤተሰቡ ሁሉ ጋር እግዚአብሔርን ያመልካል። ሌላስ ከቤተሰቡ እግዚአብሔርን ይፈራል፣ ያመልካል። ከቤተሰቡ ጋር ለሕዝቡ ምጽዋት ያደርጋል። ከዛ ደግሞ ሁል ጊዜ ይጸልያል። ይሄ ሰውዬ በሰውኛ መዳን ነበረበት። ለምን? ሁሌ የሚጸልይ ሰው ነው። ሁሌ ይጸልያል። እንደዛኛው ፈሪሳዊ በሳምንት 2 ጊዜ አይደለም፣ ሁል ጊዜ የሚጸልይ ሰው። አሁን አስቡ እንግዲህ ሁል ጊዜ የሚጸልይ ሰውዬ መዳን ነበረበት አይደል? እንደኛ ሃይማኖትን ስርዓት እያደረገ ነው። ምጽዋት ነው፣ ድሆችን ማሰብ ምናምን ነው ለድነት የምናቀርባቸው ነገሮች። ነገር ግን ይሄ ሰውዬ የጌታ መልአክ ተገልጦ በቃ እንዳንተ አይነት ሰው የለም፣ አንተ ድነሃል፣ ሰው ሁሉ እኮ እንዳንተ ቢሆን እኮ የዘላለምን ሕይወት ያገኛል፣ ትውልድ የለም እኮ ምናምን አላለ መልአኩ። አንተ ሰው እያለ መልካም እያደረግክ ነው። አዎ ግን ለመዳን የሚያስፈልግህን ጴጥሮስ ይነግርሃል። ጴጥሮስ የሚባል ሲሞን ቤት አለ። አስጠራውና ማድረግ ያለብን ምንን ሲናገር ነው እሱ እንትን ያለው። ጴጥሮስ መጣ ተናገረና በስሙ የሚያምኑ በእርሱ የሚያምኑ የኃጢአትን ስርየት በስሙ እንዲቀበሉ በማን? በክርስቶስ ኢየሱስ ሞትና ትንሣኤ የሚያምኑ ሰዎች የኃጢአትን ስርየት እንዲቀበሉ መጽሐፍት ሁሉ ይህንን ይናገራሉ፣ ነቢያት ስለዚህ ይመሰክራሉ ሲሉ መንፈስ ቅዱስ ወረደ ሁሉም ላይ። እዚህ ይሄ ሰውዬ የሕግን ስርዓት ፈጽሞ ዘውትር በእግዚአብሔር ፊት እየጸለየ እግዚአብሔርን እየፈራ ግን ሲድን አታዩት። ስለዚህ የሃይማኖትን ስርዓት መፈጸም የድነታችን መሰረት ሊሆን አይችልም። ሌላ አንድ ሰው ልጨምርላችሁ፣ በጣም ሁላችንም የምናውቀው ሐዋርያው ቅዱስ ጳውሎስ ስለራሱ ሲናገር ገላትያ ምዕራፍ 1 ከቁጥር 13 ጀምሮ እና ፊልጵስዩስ ላይ ያለውን በደንብ እዩት። የፊልጵስዩስን በደንብ እሱን ላወራ ነው። ጳውሎስ እኔ አለ መመካት ካስፈለገ መመካበት ብዙ ነገር አለኛል። እኔ አንደኛ በ8ኛ ቀን እንደተገረዝኩት። ለምሳሌ እስራኤላውያን በጣም ለመዳን የሚያነሱት ለመጽደቅ የገላትያ ቤተክርስቲያን ላይ ሲነሳ የነበረው ሰው ለመጽደቅ ግዴታ መገረዝ አለበት የሚል ትምህርት ነበራል ሲነሳ የነበረው ሰው ዋና የሚነሳው መገረዝ ነው። ጳውሎስ እንደዚህ ያለ እኔ በ8ኛው ቀን ተገርዣለሁ። በ8ኛው ቀን የተገረዝኩ ነኝ። እስራኤላዊ ነኝ፣ የቢንያም ነገድ ነኝ፣ ዕብራዊ ነኝ። እንደ ሕጉ ጽድቅ ብትፈልጉ እንደ ሕጉ ብትሄዱ ያለ ነቀፋ ነበርኩኝ ይላል። ነቀፋ አልባ ነበርኩ። በሕጉ መስፈርት ብትሄዱ ያለ ነቀፋ ነበርኩ። ስለ ቅናት ብትጠይቁኝ ቤተክርስቲያንን አሳድር ነበር። ከዛ ምን አለ? እኔ በቃ አሁን እኔ ረቢ ለራሴ ይጠቅመኝ ያስኩትን እንደ ጉድፍ ቆጥሬያለሁ። ለምን?
እንደ ሕጉ የሆነ በነስራ የሚገኝ ጽድቅ ሳይሆን በክርስቶስ ኢየሱስ በማመን የሚገኘውን ጽድቅ አገኝ ዘንድ ይሄንን የሃይማኖት ስርዓት ብዬ ያስኩትን እንደኔ ያለ ለሃይማኖቱ ምቀና እንደውም የገላትያው ላይ ከወገኖቼ የተለየሁ ነበርኩ፣ በጣም ከነሱ እየተሻልኩ ነበርኩ ይላል። ነገር ግን አልጸደቀም ወይም ድነትን ሲያገኝ አታዩ። ስለዚህ ከዚህ ምንድን ነው ምናየው? መጽሐፍ ቅዱሳችን ላይ ከነዚህ ሰዎች ከነዚህ ከጠቀስናቸው ሰዎች ያ ከጌቶችም አንዱ ሉቃስ 18 ላይ ያለውን ሰውዬ፣ ዮሐንስ ወንጌል ምዕራፍ 3 ላይ ያለውን ሰውዬ ኒቆዲሞስን የሕግ አዋቂውን ጳውሎስን ስታዩ፣ ያለ ነቀፋ ሲሄድ የነበረውን ጳውሎስን ስታዩ፣ ቆርኔሌዎስን ዘውትር የሚጸልያውን ሁሉ ጊዜ እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ መጽዋዕት ደግሞ እጅግ የሚያደርገው ያን ሰውዬን ስታዩ፣ እነዚህ ሰዎች እንዳልዳኑ ስታዩ የሃይማኖት ስርዓትን መፈጸም ለድነት መሰረት እንዳልሆነ እናውቃለን። ሰው ምንድነው በቀላሉ ለድነት መሰረት ያልሆኑ እነዚህ ነገሮች ላለመጥፋታችን ዋስትና አድርገን ማቅረብ አንችልም። ከቶ እነዚህን ባላደርግ እጠፋለሁ ብለን ላለመጥፋታችን እንደ ዋስትና ልናቀርባቸው አንችልም። እነዚህ አይደሉም መሰረታችን። ሰው መሰረቱ ጋር ልንሄድ ያስፈልጋል። መሰረቱ ጋር ስንሄድና መሰረቱ ምን እንደሆነ ስናውቅ የዛን ጊዜ እላዩ ላይ እንዴት እንደምንገነባ እዛ ጋር መጠንቀቅ ያለብን እሱ የኔ ልብ ክፋት ደህንነትን የኔ ሃይማኖት ስርዓት መፈጸም ትዝ ሲለኝ አንዳንዴ ጳጉሜ 3 የበጎነት ቀን ሲባል የምረዳት እሷ እኔን ልታድነኝ። ይሄ በጣም 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 ከመጽሐፍ ቅዱስ እውነት የራቀ ትምህርት ነው። ይሄንን በደንብ ልናቅ ያስፈልጋል። ዛሬ ምንድን ነው ዛሬ በጣም እዛ መሰረቱ ምን እንደሆነ ስለማናውቅ ለዛ ነው ሰዎች ይሄንን ስለሚያስቡ ነው ሰዎች ቸርች ለምንድን ነው ቸርች እኮ ለምንድን ነው የሄደው ታዲያ? የዘላለምን ሕይወት ፈልገው አይደለም የሚሄዱት ማለት እኮ ነው። የወደዳቸውን ጌታ ወደውት አይደለም የሚሄዱት ማለት እኮ ያፈቀራቸውን ስለነሱ ራሱን አሳልፎ የሰጠውን የመጨረሻ ውርደት የሚባለውን የመስቀልን ሞት የሞተላቸውን ጌታ ወደውት ሳይሆን ቸርች የሚሄዱት እሱን ጌታዬን ላምልከው፣ እግዚአብሔርን ላምልከው፣ በፊቱ እልል ልበል፣ በቃ ሁሉን ጨርሶልኛል ከሚል ከፍቅር ተነስተው ሳይሆን የሚሄዱት ሰዎች ብዙ ሰዎች ለካ ቀብድ እያሳዙ ነው እግዚአብሔር ጋር የሚሄዱ። ምናልባት እችን አይተሃል አይደል? ሲያሸበሽቡ እችን ሽሸባ ጌታ ሆይ ፈጽመው መጽሐፍ ቅዱሳዊ አስተምሯል። የመጽሐፍ ቅዱስ አስተምሮ ድነታችን ያገኘንበት ያ መንገድ ነው። ያ ኢየሱስ ነው። ያንን የኢየሱስን ስራ መመለስ የሚችል ኃይል ካለ የእኛን መዳን ወደ ኋላ ሊመልሳል ማለት። ጳውሎስ ከየት አመጣው? እርግጠኝነትን ከየት አመጣው? ጳውሎስ ከየት አመጣው? ማንም ማለት ልዩ ፍጥረት እንኳን ቢሆን ከክርስቶስ እንደማይለኝ አውቄያለሁ። ስለዚህ ይህንን እርግጠኝነት ውስጣችን መፍጠር አለብን። ካልሆነ የሃይማኖት ስርዓት አንዳንድ ቢዚ የሆነ ፕሮግራም ልትሰርስ ትችላለህ። አንዳንድ ሳትጸልይ የምናደርበት እውነት ይሄ ሁላችን ይሄ ምንም ስንወሻሽ ነው እንጂ አንወሻሽና ሳንጸልይ የምናሳልፍበት ጊዜ አለ። አይ ባልጸልይም እኔ አስቤያለሁ ምናምን እንደማትሉ እርግጠኛ ነኝ። ሳልጸልይ ማሳልፍበት ቀን አለ። እኔ ስለ እናንተ እግዚአብሔር ይመስገን ሁሌ ነው የምጸልዩት። እኔ ሳልጸልይ ማሳልፍበት ጊዜ አለ። የዛን ጊዜ ኦኬ ወይኔ ድነቴን አጣሁ ይሆን ሳልጸልይ እንዴት ምናምን። ይሄን በደንብ ልናሰምር ያስፈልጋል። ሌሎች ነገሮችን ከማውራታችን በፊት ይህንን መዳናችን ምን ላይ ነው የተመሰረተው እሱ ላይ ከተስማማንና መዳናችን ተደላለን ከተቀመጥን በኋላ ከዛ በኋላ ያለውን ነገር ማውራት እንችላለን። እዚህ ቅድም አንድ ወንድም ነው እህት
ገብቶ ሲያወራ እስከ መጨረሻ ከጸና አይጠፋም፣ ካልሆነ ግን ይጠፋል ምናምን። ምንድነው እሱ ክፍል የሚለውን ነገር ማየት የምንችለው መጀመሪያ የዳንበትን እውነት ምንድነው የዳንነው፣ ከምንድነው፣ እንዴት ነው የዳንነው፣ ማን ነው ያዳነን የሚለውን ነገር ስንስማማ ነው ሌሎች ጋር መቀጠል የምንችለው። ጥያቄዎችንም መመለስ ያለብን ያው በደንብ ስለ ድነታችን መሰረት መወራት አለበት ብዬ በግልም ያመንኩበት። ምክንያቱም አሁን ሁኔታዎችን ስናይ ዝም ብሎ ጥያቄ ምናምን እና እንዲህ ከሆነስ ምናምን መዳን የሚለውን ኢየሱስ ያድናል ወይ? ወንጌል ስርጭት ስቶታል። ኢየሱስ የምር ያድናል ወይ? የምር ድነህበታል ወይ የሚለውን ነገር መመለስ አለብን። ስለዚህ የድነታችን መሰረት ባለፈው አየን። የኛ ስራ ሊያድነን አይችልም። ሰው በስራው ሊድን አይችልም። ማንኛውም ስራ የምናደርገው የትኛውም ስራ ለመዳን ብለን የምናደርገው የትኛውም ስራ በእግዚአብሔር ፊት የሞተ ስራ ነው። ስለዚህ የትኛውም ስራ ሊያድነን አይችልም። ሲቀጥል የትኛውም የሃይማኖት ስርዓት መፈጸም የድነታችን መሰረት አይደለም። የትኛውም ሃይማኖት አስገቡ እዚህ ጋር አስራት ማውጣት ብሎ አንዳንድ ሰው አስራት ማውጣት ድሮ እንትን ነበር። እኛ ልጅ ያለን ቪዲዮ ይለቀቅ ነበር እና መንግስት ሰማያት ጎበኘው ይላል አንድ ሰው። ጎበኘው መንግስት ሰማያትን ምናምን። እሺ ከዛ አንዳንድ ቤት አለ የሆነ እንትን አሸዋ ተደፍቶ ኮሬት ምናምን ተደፍቷል። ህንፃው አልተጀመረም ገና። አንዳንዱ ሰው ደግሞ የሆነ ቆርቆሮ አልተመታበትም ገና እንትን ተብሎ ምንድን ነው ብዬ ስጠይቀው ጌታ ይሄ ሰውዬ አስራትን በታማኝነት አይከፍልም እና ቤቱ አላለቀም ገና አሸዋት እንደተደፋ። አይ ይሄን እንግዲህ እንዲህ አይነት ትውልድ ጋር እንዴት እንደምንግባባ ነው አሁን። የትኛው አስራት በለው ለጌታ ቤት የምትሰጠው የትኛውም ነገር በለው እብን በጣም እውነት እኮ እዚህም የቤት ክራይ ውስጥ ኖረ እዛም ደግሞ ቤት ካላለቀ ተስፋ ምንድን ነው ታዲያ? ዘማሪው እዚህ ባይመችም ላይ ያማረ ነው እንዳለው እዚህ ሳይመችም ላይም ደግሞ ያማረ ነው ያልከው ቤትም ሳያልቅም ትንሽ አሳዛኝ ይሆናል። እና እኔው ብቻ ለምንድን ነው ያነሳሁት? አስራት ኢቭን አስራት ብቻ አይደለም በኢየሱስ ክርስቶስ የተሰጡ ቤተክርስቲያን እግዚአብሔር የሰጣቸው በክርስቶስ ኢየሱስ የተሰጡ ለምሳሌ ጥምቀትን ኢየሱስ ክርስቶስ ለሐዋርያት ይሄንን አድርጉ እየሄዳችሁ አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርቴ እያደረጋችሁ እያስተማራችሁ ምናምን ብሎ አዞ ጥምቀትን ሰጥቷል ለሐዋርያት። ይሄ የተከበረ ስርዓት ነው። ኢየሱስ ራሱ የሰጠው ስርዓት ነው። ግን ጥምቀትን እንኳን አምጥተን ለድነታችን መሰረት ነው ብለን ካል ሌላ ስህተት ነው የምትሰራው። አሁን አስራት ምናምን መባ ምናምን ብቻ አይደለም ከጌታ የተሰጡትን የጌታን ስጋና ደምንም ጨምሮ ማለት እነዚህ በጣም በቤተክርስቲያን ውስጥ በቤተክርስቲያን አስተምህሮ በጣም ትልቅ ስፍራ የሚሰጣቸው ቤተክርስቲያን ኢየሱስ የሰጣቸው ትልቅ ስርዓቶች ናቸው። ስርዓቶች ብቻ ሳይሆኑ እነዚህ የራሳቸው መንፈሳዊ ትርጉም ያላቸው መንፈሳዊ ጥቅሞች ያሉባቸው ናቸው። ነገር ግን ከዘላለም ሕይወት ጋር አምጥተን ካገናኘ ነው እኛ ያኛ የተሰጡበትን ዓላማ እየሳትን ነው ማለት። ስለዚህ ይሄ የሃይማኖት ስርዓት የትኛውም ሃይማኖት ስርዓት መፈጸም ለድነታችን መሰረት ሊሆን አይችልም። መሰረት ሊሆኑ ስለማይችሉ ደግሞ የድነታችን ዋስትና ሊሆኑ አይችሉም ማለት ነው። ስለዚህ ይህን ያክል ካልኩ እግዚአብሔር ሰው እሰ ያለ ፓስተር ዌልካም ብያለሁ። ፓስተር ሚኪ ሌሎቻችሁም አላችሁ ብሩካን ናችሁ።
ቴንክ ዩ እግዚአብሔር ሰው ዩ አር ብለስድ። እንግዲህ ሲሪየስሊ የሚነገሩ ነጥቦችን እያያዛችሁ የድነት መሰረት የሚለው እየተወራ ያለበት ምክንያት ምንድን ነው? ወደ በጣም አስምሮ የተናገረ ነበር። የድነት መሰረት ያልሆኑ ነገሮች አሁን ድነታችን ለመጠበቅ ዋስትናም ሊሆኑ አይችሉም የሚለውን እያወራ ስለሆነ የድነት መሰረት ምንድን ነው ምን አይደለም የሚለውን እያወራን ያለ ነው ማለት። ስለዚህ በጣም ሲሪየስ ነው። ድነት ጠፋል። አሁን ብዙ ሰው የሚፈልገው ምንድን ነው? ይጠፋል ወይ አይጠፋም ብለን በአንድ ቃል እንድናወራ ምን ያደርግልሃል? አንተ ይጠፋል አይጠፋም የሚለው መልስ አይደለም ያስፈልግ። አይጠፋም ስንል የማይጠፋበትን በቂ ምክንያት ማወቅ አለብን። ካልሆነ ሰዎች የሆነ ትንሽዬ የሆነ አንድ ጥቅስ ያመጡና እንትን ትላለህ ማለት ግራ ትጋባለህ ነገ ማለት ነው። ስለዚህ በትክክል ከመሰረቱ መጀመር ያለብን ለዚህ ፋውንዴሽኑን ነው ይዘን የምንመጣው። ስለዚህ ነው ስራ የድነት መሰረት አይደለም። ስለዚህ የድነት መሰረት አይደለው ስራ ደግሞ የድነታችን ዋስትና ሊሆን አይችልም የሚለውን ነው የእግዚአብሔር ሰውም የወደውም ጠንከር አድርጎ እያወራ ያለው። እግዚአብሔር ሰው ሰም ይቀጥላል። ሴቪንግ ግሬስ የሚለውንም ስለምናወራ እሱም ደግሞ ከዚህ ሀሳብ ጋር ተያይዞ ያለውን መቀጠል ይችላል። እሺ፣ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ ተወዳጆች? ሁሉ ሰላም ነው? በጌታ ጸጋ ሁሉ ነገር መልካም ነው። በጣም ቆንጆ የትምህርት ጊዜ እያሳለፍን ነው። በጣም I have been enjoying every moment we have እና በጣም ደስ ይላል። አሁን እኔ ደግሞ ወደ ያው የዘላለም ህይወት ወይም ደግሞ ድነታችን ሊታጣ ይችላል ወይስ አይችልም የሚለው ላይ ነው ያወራን ያለን እና እኔ ወደ ጸጋ ትንሽ ተመልሼ ጸጋ ላይ ኤምፋሳይዝ ለማድረግ ፈልጋለሁ። አሁንም የተወሰነ ነገር ለምን ኢተርናል ሴኪሪቲን ባይ ዘ ዌይ በጣም ብዙ የመጽሐፍ ቅዱስ ቨርሶች እያሉ እንዲጋረድብን ያደረገው ግሬስ ላይ ያለን የተሳሳተ አመለካከት ነበር በፊት ማለት ነው። እና ጸጋ ላይ ያለንን አመለካከት ስናስተካክል ጸጋን ኢንላይተንድ ስንሆን የጸጋ ብርሃን ሲያገኘን የጸጋው ወንጌል ሲገባን የጸጋውን እውነት ስንረዳ ኢተርናል ሴኪሪቲ ዲፎልት ነው ባይ ዘ ዌይ ኢተርናል ሴኪሪቲ ማመናችን። ምክንያቱም በጣም ብዙ ኢግኖር ያደረግናቸው የመጽሐፍ ቅዱስ ክፍሎች ወይም ሳናቅ ኦቨርሉክ ያደረግናቸው ምናምን የመጽሐፍ ቅዱስ ክፍሎች ጮኸው ያንን የሚናገሩ በጣም እልፍ የመጽሐፍ ቅዱስ ክፍሎች ስላሉን ማለት ነው። እና ስለዚህ የጸጋ ብቻ እውነት ላይ ወይም ደግሞ ጸጋውን በጣም አጉልተን ስናይ አለመጥፋታችንን በደንብ እርግጠኛ እንሆናለን፣ ይገባናል፣ ኮንሰፕቱ እናገኘዋለን። እና ያ ብርሃን እንዲያገኘን የጸለይኩ ነው ማስተምራችሁ ማለት ነው። እና ትንሽ ነገር ልበል። መጽሐፍ ቅዱስን አንድ ሰው ጠቅለል አድርጎ ስለምን ያወራል መጽሐፉ ብሎ ቢጠይቅ አንድ ሰው የሚመልሰው በጣም አጭር መልስ መጽሐፍ ቅዱስ በሙሉ መልእክቱ የጸጋ መልእክት ነው ብሎ መመለስ ይችላል። ምክንያቱም መጽሐፍ ቅዱሳችሁን ከዘፍጥረት ጀምራችሁ ገልጣችሁ ራእይ ላይ ሄዳችሁ ብታበቁ የጸጋ ኮንቴንት የማታገኙበት ምንም አይነት ስፍራ የለም መጽሐፍ ቅዱስ ላይ። ምን ማለት ነው? በሁለት መንገድ ታገኛላችሁ ጸጋ ነው። ወይ ጸጋ ወይ መጽሐፍ ቅዱስ ላይ ለጸጋ ያለን ፍላጎት ወይ ዲስፐሬት ኒድ ፎር ግሬስ ኦር ፎር ሪደምሽን መጽሐፍ ቅዱስ ላይ ታገኛላችሁ። ከዘፍጥረት ጀምሮ የሆነ ሜስ ገጥሟቸው ግሬስን ሲፈልጉ ለግሬስ ሲጸልዩ ኦር ሳምቲንግ እንደዛ ታገኛላችሁ። ወይም ደግሞ ሳፕላይ ኦፍ ግሬስ ታገኛላችሁ፣ የጸጋ አቅርቦት ታገኛላችሁ። እግዚአብሔር ግሬስን ፕሮቫይድ ሲያደርግ ግራሺየስሊ ሜርሲፉሊ ከፍጥረት ጋር ከሰዎች ጋር ሲገናኝ ታያላችሁ። ስለዚህ ከሁለቱ ውጭ የሆነ ምንም አይነት ታሪክም የለም መጽሐፍ ቅዱስ ላይ። አዘርዋይስ እያነበባችሁ ያለው ምናልባት ሌላ መጽሐፍ ነው ማለት። መጽሐፍ ቅዱሳችን ራሱ የጸጋ መጽሐፍ ነው። መጽሐፍ ቅዱሳችን ራሱ ጸጋን በደንብ አድርጎ ሰብኮናል፣ በደንብ አድርጎ አብራርቶልናል ማለት ነው። ጸጋ የሚለው ያው በጣም ፕሪሳይዝ በሆነ መንገድ ቁንጽልም በሆነ መንገድ ያው አንሜሪትድ ፌቨር ልንለው እንችላለን።
ግን ሁለት አይነት ጸጋ አለ። ለምሳሌ አሁን ዋና እኛ የምናነሳው ሴቪንግ ግሬስ ነው አይደለ? ግን ከዛ ፊት ግን ሁለት አይነት በጣም በጀነራል ስናይ ሁለት አይነት ግሬስ አለ። የመጀመሪያው ሴቪንግ ግሬስ ነው። ሁለተኛው ኮመን ግሬስ ነው። አሁን እኔ ስለ ኮመን ግሬስ ምናምን ለማውራት አለም፣ ስለ ሴቪንግ ግሬስ ነው የምናወራው። ግን ሌሚሴይ ሳምቲንግ አሁን ስለ ኮመን ግሬስ ራሱ ማለት ነው። ግሬስ ብለን ስናወራ ባይዘ አንድ መተማመን ያለብን ኮመን ይሁን ሴቪንግ ይሁን አንሜሪትድ ፌቨር ነው ግሬስ ብለን ነው መጀመሪያ ያለብን። ለመሰላችሁ ይህም ምለው አሁን ለምሳሌ ኮመን ግሬስ የምንለው ነን ሳልቪፊክ ብሌሲንግስ ነው ለሰው የሚያመጣው፣ ወይም ከድነት ጋር የማይገናኙ በረከቶችን ነው ለሰው የሚያመጣው። ለምሳሌ ዝናብ መዝነብ ሊሆን ይችላል፣ ፀሐይ መውጣት ሊሆን ይችላል፣ ዘርተ ማጨድ ሊሆን ይችላል፣ ሳምቲንግ እንደዛ የመሳሰሉት። ወይም በአማርኛ አንዳንድ ሰዎች ሲተረጉሙ ሰምቻለሁ። ነው ቃሉ በጣም አፕሮፕሬት መሆኑን ግን የጋሪዎች ጸጋ ይሉታል። ሴቪንግ ግሬስ የሚለው ደግሞ ያው የሚታወቅ ነው ለድነት የሆነውን ጸጋ ነው። እና አሁን እስቲ አንድ ነገር ሁላችሁም ቻሌንጅ ላደርጋችሁ እስቲ ይሄ ኮመን ግሬስ ምንለው አሁን እግዚአብሔር ለጠንቋዩና ለአንተ አንተ አምኛለሁ በክርስቶስ ኢየሱስ ምናምን ህይወቴን ሰጣለሁ ምናምን የምትለው ሰውዬ አንተና ጠንቋዩ እኩል ነው የሚዘንብላችሁ አይደል ነው? ወይስ እናንተ ሰፈር ሲዘንብ የጠንቋዩ ቤት ላይ ይዘላል? የዘንዶ ቀላቢን ዘሎ የሚጸልዩ ሰዎች ላይ ነው የሚዘንበው? እስቲ መልሱልኝ። እዚህ ጋር እኛ ሰፈር ይዘላል የምትሉ ሰዎች ኮመን ግሬሱ እንዴት ነው እናንተ ጋር? አይ እኩል ነው። ለምን እንደሆነ ልንገራችሁ። ግሬስ ከሆነ ድረስ ግሬስ ስንል ኢት ኢዝ ቱ ዘ አንዲዘርቪንግ፣ በቃ ለማይገባው ሰው ነው የሚሰጠው። አንተ ይኸውልህ ክርስቲያን ስለሆንክ የተለየ የሚገባ ፀሐይ የለም። ባይዘ ይህን ማመን አለብን። አሁን ተው ድነትን ተው፣ ጣስ ናዘር ሌቭል ባይተው ወይ ተው ድነትን ተው፣ ጽድቅ ምናምን እግዚአብሔር ልጅነት ቅድስና ተው፣ እሱን ተው። ቴንክ ዩ እኩል ይዘንባል እያላችሁ ብዙዎቻችሁ የምስክርነት ጊዜ አዘጋጅቼ ተመሰክራላችሁ። እና እነዛ ከሆነ ለብዙ ሰው አይዘንብም አይደል? ስለዚህ ይገባሃል ወይ ነው አንተ ተው። አሁን ይሄ ድነት ምናምን ልጅነት እነሱን ተው። ይሄ ኤፌሶን 2 ላይ የምታየው ምናምን ይሄ ሐዋርያው ጳውሎስ በክርስቶስ በእርሱ በልጁ ምናምን የሚላቸውን ነገሮች ተው፣ እነሱን ተው። ትተን እነሱን ሮሜ ላይ ምናምን አትሂድ፣ ችግር የለም እዚህ ይሁንና አንተ ዝናብ ይገባሃል ወይ ነው ሲመልስልኝ። እኔ ዝናብ ይገባኛል፣ እግዚአብሔር ለእኔ ማዝነብ ግዴታ አለበት በል እስቲ አንተ ሁ አር ዩ አፍተር ኦል። አንተ እኮ ማለት በኃጢአት ምክንያት የጠፋህ ነህ። ባይዘ ወይ የፔላጂስን ትምህርት ማታምን ከሆነ ምናልባት እሱን ምታምን ማለት ካልሆነ በስተቀር ኃጢአት የሰውን ዘር ኮራፕት እንዳደረገ የምታምን ሰው ከሆን ከእግዚአብሔር ዘንድ ዝናብም ፀሐይም አይገባም። ድነት ምናምን እሱ ሌላ ነገር ነው። ዝናብና ፀሐይ ራሱ አይገባህም ኤግዚስት ማድረግ። አየር ራሱ የምተነፍሰው አየር ዩ ዶንት ዲዘርቭ ዛት፣ በቃ አይገባም። ስለዚህ አንተ ኮመን ግሬስ ማይገባህ የኔ ወንድም ማነኝ ትላለ? ሴቪንግ ግሬስ እግዚአብሔር ለአንተ የመስጠት ግዴታ ያለበትና እንደው ምናምን። ስለዚህ ድነታችን ፋውንዴሽኑ በትክክል መታወቅ አለበት። እግዚአብሔር አንተን የማዳን ግዴታ የለበትም። ባይዘው እንደው ልክ የሆነ እግዚአብሔር አይደለም። ስለዚህ የድነት መሰረትን በደንብ ማወቅ አለብህ። የድነት መሰረት ኢዝ ዘ ግሬስ ኦፍ ጋድ፣ አለቀ በቃ። የእግዚአብሔር ጸጋን ብቻና ብቻ ነው። ስለዚህ አንተ ሲዘንብልህ አሁን ኮመን ግሬስ በምንለው ውስጥ ሲዘንብልህ የማይገባ ሲዘንብልህ የሚገባ ስትድን ማይገባህ አይደለህም። ባይዘው ይህን ማወቅ አለብህ። ቅድስና ሲሰጥ ማይገባህ ነገር፣ ፀሐይ ሲሰጥ የሚገባ ነገር አይደለም። አንተ የቱም አይገባም፣ በቃ አይገባም። ይህን አምነህ ነው መጀመሪያ ያለብህ። እግዚአብሔር ፊት አንተ የሚገባ ምንም ነገር የለም። ኢቭን ናቹራል ተው ሱፐር ናቹራል ነው። ኢቭን ናቹራል ተፈጥሯዊውን ነገር ራሱ ይገባኛል ማለት አትችልም። ዩ ሃቭ ኖ ክሌም አት ኦል በእግዚአብሔር ፊት። ስለዚህ እግዚአብሔር አንተን ለማዳን ወደ አንተ እንዲመጣ ድራይቭ ፎርሱ እግዚአብሔርን ያነሳሳው እግዚአብሔር ወደ አንተ እንዲመጣ ያደረገው የእግዚአብሔር ለአንተ ያለው ፍቅር ብቻና ብቻ ነው። በቃ ምንም አንተ የሚገባ ነገር ነው። ስለዚህ ነው የድነታችን መሰረት የእግዚአብሔር ጸጋ ብቻ ነው። ሶላ ግራሺያ የምንለው ይህንን ነው። ባይዘው ጸጋ ብቻ ማለት ይሄ ነው። ስለዚህ ጸጋ እግዚአብሔር ምርጫ ነው። ባይዘው አንተ አይደለም አንተ መርጠ አንተ እንትን በል። አንዳንድ ሰው ይመስለው ማለት እንደው የሆነ እንደው ጌታ ኢየሱስ ሊያድነን እንደው እኛ ስለ ጸለይን የመጣ አስመስሎ እንደው የመረዳት ነገርም ያለ ይመስለኛል። አሁን ላይ በተለይ ጴንጤው ትንሽ ጸሎት ሲጀምር የሆነ በቀን ውስጥ አንድ 30 ደቂቃ 2 ሰዓት ምናምን 1 ሰዓት ምናምን የሚጸልይ ሰው
ምን ያስባል? ሳሟት እንዴት ነው ልክ ድነትንም በእኛ ጸሎት ምናምን ኢየሱስ ክርስቶስ የመጣ ምናምን አይነት ነገር ይመስለናል መሰለኝ አንዳንዴ። ማለት በጣም እንትን ሆነ። ቅድምም እየተባለ ነበር። አሁን የምንዘምራቸው መዝሙሮች ያዘኝ ምናምን ከእግዚአብሔር ጋር እየታረቅን እንጸልያለን እንታረቅ ምናምን። ሲጀመር አንተ ማነህ እርቅ ፈላጊ የምትሆነው? አንተ ማስኖንክ ነው እግዚአብሔር ጋር ሄደ እርቅ ፈላጊ እንዴ? በጣም እኮ አንዳንዴ አንዳንድ ልካችን ነው አላዋቂ ይመስለኛል። ማለት ሲጀመር ከእግዚአብሔር ጋር ለመታረቅ ሰው ከዚህ ወርታች ሊኬድም አይችልም። ፎርዛት ማተር ዛስ ቱ ሃይ ቱ ሪች ባይዘው በጣም ሩቅ ነው። እግዚአብሔር ጋር ለመታረቅ ልትሄድም አትችልም። እና እግዚአብሔር ራሱ ነው ባይዘው የእግዚአብሔር ምርጫ ነው ባይዘው ወደኛ መምጣት። እግዚአብሔርን አክሰስ ልታደርገው አትችልም እኮ በቃ አንተ ኦልሬዲ እኮ ዓለም ተለያየ እኮ። እግዚአብሔር እሱን አክሰስ ማድረግ በምትችልበት ዓለም ውስጥ ያስቀመጠህን እምቢ ብለህ በኃጢአት ምክንያት ወጣህ እኮ በቃ ዓለም ተቀየረ እኮ። ከዛ ሲስተም ወጣ። አክሰስ ማድረግ አትችልም እግዚአብሔር። እና ልክ የእርቅ ፈላጊ እኛ ልንታረቅ ብለን እኛ የተለማመጥነው እግዚአብሔር አኩርፎን ምናምን ቁጭ ያለ የሆነ ትልቅ ሰውዬ ከዛ በኋላ እባክህ ምናምን ብለነው ምናምን የምንታረቅ አይነት ኖ ዶንት ቲንክ ዳት ስታፍ ኦኬ። አንተ እግዚአብሔር ጋር ሄደህ እርቅ ፈላጊ የሆንከው ከመቼም ወዲህ ሊሆን አይችልም። እግዚአብሔር ራሱ ነው እርቁን ፈልጎ ወርዶ የመጣ ወደ እግዚአብሔር። እኔ እኮ በጣም ኮመን የሆነ ሁሌ የምንጠቀማቸው አባባሎችን ለምን እንደማናስተውል አይገባኝም። ለምሳሌ ሁሌ የምንለው ነገር አለ አይደል? ጋድ ሰርቺንግ ፎር ማን ኢዝ ክርስቲያኒቲ አይደል? ማን ሰርቺንግ ፎር ጋድ ኢዝ ሪሊጅን እንላለን። ስለዚህ ታዲያ ክርስትና እግዚአብሔር ሰውን መፈለግ ከሆነ አንተ ለምንድን ነው እግዚአብሔር ጋር ልክ አንተ ታራቂ አንተ እርቅ ፈላጊ ምናምንና በብዛት እንዴት ነው ይሄ እግዚአብሔርን የሆነ እንዴት ነው እኛና እግዚአብሔር መካከል ያለውን ግንኙነት መዝሙሮቻችን ራሱ በዚህ ጤነኛ አይደለም። በዚህ ስለ ጸጋ ያለን አመለካከት የተንሻፈፈ መሆን መዝሙሮቻችን፣ ስብከቶቻችን፣ መጽሐፍ ቅዱስ የምንረዳበትን መንገድ በሙሉ አፌክት አድርጓል። ታስዋ ድነት ይጠፋል የምንለው እኮ። ቆይ አሁን ለምሳሌ አንዳንድ መዝሙሮች አሉ ማለት እንዲህ አይነት ኮንሰፕት ያላቸው ጌታ ሆይ አንተ ምንም ብታደርገኝ ችግር የለም፣ አንተ ምንም ብታደርግ እንደው ችግር የለም፣ እኔ ለግንኙነታችን እጠነቀቃለሁ አይነት ስታፍ የሆኑ መዝሙሮች አሉ። ለምሳሌ አንተ ክበር እንጂ ምንም ችግር የለም እኔ ብሆን፣ እኔ እንዲህ ልሁንልህ፣ እኔ እንደዚያ ልሁንልህ፣ እኔ እንደዚህ አንዳንዴ እኮ እንትኑ ተምታቱብናል። ባለፈው አንዷ እንዳለችው የሆነ እንዴት ነው ከሰዎች ጋር ያለን ግንኙነትና ከእግዚአብሔር ጋር ያለን ግንኙነት እንቱም ላይኑ የጠፋብን ይመስለኛል። አንዳንዴ ማለት በጣም ደብዝዞብናል። እያወራን ያለ ነው we are talking about the relation with God by the way ማለት መለኮት ከሆነ አምላክ ጋር ከኛ ፍጹም ከራቀ በጣም ምጡቅ ከሆነ ትራንስዴንታል ከሆነ ልዕለ ተፈጥሯዊ ከሆነ አምላክ ጋር ነው የምናወራው እኮ። እና በጣም እንዴት ነው በቃ ልክ እኛ የግንኙነቱ አሳቢ ተጠንቃቂ ምናምንና ጌታ ሆይ ምንም ችግር የለም አንተ ብታስቀየመኝም አይነት እንዴት ነው ባሰጠኝም ጌታ ሆይ እኔ አንተ ከአንተ ጋር ነው የምኖረው፣ እንትን ባታረገኝም ባትፈውሰኝም ጌታ ሆይ ችግር የለም፣ ባታድነኝም እንትን ባትለኝም በቃ እኔ ከአንተ ጋር ነው ጌታ ሆይ እኔ በቃ አንተ ምንም ለእኔ ባታረግም እኔ እንደው ለአንተ እያረኩ እኖርልሃለሁ አይነት ነገር ማለት ነው። እና አትኑርለት እንደዚህ። እግዚአብሔር ሲጀመር በአንተ ውለታ ላይ የተመሰረተ ግንኙነት ከእሱ ጋር እንድታደረግ አይፈልግም። ይኸውላችሁ አንድ ነገር ባይዜ በደንብ ማወቅ ያለብን ማለት ከምንሰራው ነገር በላይ የምንሰራበት ምክንያት ባይዜ ነገሩን ለህይወት ወይ ለሞት ያደርገዋል። ይህን እመኑ ባይዘው። አሁን በደንብ ስሙኝ። ይህን ስል ምን እያልኩ እንደሆነ ላብራራ። አይሁዳውያን መልካም ስራ መስራታቸው አለ ጌታ ኢየሱስ ክርስቶስ እንዳይቀበሉ ያደረጋቸው መልካም ስራ የሚሰሩበት ምክንያት ነው። እነሱ መልካም ስራ የሚሰሩት እግዚአብሔር ጋር ያቀርበናል ብለው፣ እሱ ደግሞ መጣና መልካም ስራቸው አይደለም ያቀርባቸው አላቸው። መጡና ታሳሳላችሁ ዮሐንስ ወንጌል ላይ የእግዚአብሔርን ስራ እንድንሰራ ምን እናድርግ ብለው ጠየቁት። ሉክ ለእግዚአብሔር ለመስራት ነው ያስቡት ማለት ነው። ስለዚህ አሁን ስራ መስራት አይደል መልካም ስራ ነው። አሁን ይህን ሁሉ የሚያወዛግበን መልካም ስራ እንስራ አይደለም ባይዘው እሱ ቢሆን ድሮ ተመልሷል። እንስራ አለቀ በቃ ጨርሰናል። ምንድነው ይሄ መዝገቡ ተዘግቷል፣ ወደ መዝገብ ቤት ይመለስ እንደሚለው በቃ ይመለስ ወደ መዝገብ ቤት። በቃ እንስራ መልካም ስራ፣ ለጌታ ክብር መልካም ስራ እንሰራለን፣ አሜን ሃሌሉያ ብለን መለያየት ነው። ግን ታስናዳ ፖይንት ነጥቡ እሱ አይደለም። ነጥቡ መልካም ስራን እኔ ለምንድን ነው ምሰራው ነው። መልካም ስራ የመስራት ሞቲቬት ድራይቭ ፎርሴ ይህን የሚገፋኝ ምንድን ነው ነው። ስለ ዳንኩ
የዳንኩበት ህይወት ያዛ የህይወት ስርዓት መልካሙን ስራ ለማድረግ በክርስቶስ ኢየሱስ ስለተፈጠርን መንፈስ ቅዱስ በእኛ ውስጥ ሆኖ ያንን ፍሬ እንድናፈራ ስለሚያደርገን ከሆነ ምንም ክርክር የለም። አይ ግን እኔ ድነቴ ቅድምም እያነሱት ነበርና መጀመሪያ በስራዬ ባይሆንም ሳሟት መሀል ከገባ በኋላ እንደ ባላ አስደግፈዋለሁ። እንዴት ነው አሁን ይሄ ዛፍ እያደገ ምናምን እንትን ሲመጣ ምናምን አንዳንዴ እንዴት ነው ድጋፍ ይፈልጋል። በዛ ኩልና እንደዛ ባላ አረጋለሁ። የሆነ ለድነቴ ባላ አረጋለሁ። ይህ ባላ መንፈስ ሲጀመር እግዚአብሔር ደጋፊ አይፈልግም። የእኔ ድነት ደግሞ የተሰራው በእግዚአብሔር ነው ካልኩኝ የእግዚአብሔር ስራ ደጋፊ አይፈልግም። አለቀ። የእግዚአብሔርን ስራ ደግፋለሁ ማለት እግዚአብሔርን ደግፋለሁ ማለት ነው። እግዚአብሔርን ደግፋለሁ ማለት እኮ እግዚአብሔርን ሄደ እጁን ወይ ሄደ የሆነ ሳሙኤል ምናምን ሳምቲንግ እንደዛ ማለት አይደለም። እግዚአብሔርን ደግፋለሁ ማለት እግዚአብሔር የሰራውን ስራ ሶሎሊ እግዚአብሔር የሰራውን ስራ ሄጄ ሳፖርት አደርጋለሁ ማለት እኮ ነው። ስለዚህ እንዴት ነው ልክ እንደው የሆነ በቃ በእኛ ሳፖርት የሚቆም ደህንነት ምናምን ሲጀመር አንድ ነገር በጣም በግልጽ ማወቅ ያለብን ማለት ነው። እግዚአብሔር ደህንነታችንን እግዚአብሔር ሊታጣ በሚችል መንገድ ከሰራው ኦብቪየስሊ ሁላችንም እናጣዋለን። አለቀ። ይህን እንተማመን። ለምን መሰላችሁ? አሁን ለምሳሌ አንዳንድ የሚጠቀሱ ጥቅሶችን አይታችኋል። ገላትያ ላይ ያለው ምን ይጠቅሳሉ? ገላትያ ላይ ያለው ጥቅስ ራሱ እኮ እስቲ እንደው ምን ይላል? ይሄን እነዚህን የመሳሰሉ የሚላለው ለምሳሌ እዛ ላይ አይደል እንደዚህ ኤልስ ብሎ ጠቅሶ ነው የሚያቆመው። በዚያ አይጨርስም። እና እነዚህን የመሳሰሉ ምን ይላል? እሺ እነዚህን የመሳሰሉ ስንት ነገር ነው ያለው? ሊስቱ ስንት ነገር ነው ያለው? አታውቅም ሁላ። ስለዚህ ምን ሊያሳጠን እንደሚችል ሁላ አታውቅም። ባይዘው ስፔሲፊክሊ አልተቀመጠልህም። ስለዚህ ዩ አር ሉዚንግ ኤቭሪ ታይም። በቃ በዛ ከተሄደ ማለት ነው ልክ የሆነ እንዴት ነው የህይወት መዝገብ የሰነፍ ተማሪ ደብተር አታስመስሉት። በቃ እግዚአብሔር እንደዚያ ጨዋታ የለም። እግዚአብሔር ጋር የሆነ እየመጣ እንትን ትባላለህ፣ ትጻፋለህ። ጧጧ ጠጠበኝ ምናምን ትላለህ፣ ትጻፋለህ። ከዛ ከሰዓት ልክ ምን እዛው ከሰዓት ምን ጠዋት እዛው እየወጣ የሆነ ኢቪልቶት ይመጣባል፣ ትሰረዛለህ። ከዛ እጠበኝ ትላለህ፣ ትጻፋለህ፣ ትሰረዛለህ ምናምን እያልክ ጨዋታ አይደለም። ባይዘው ደህንነት ነው እያወራን ያለ ነው። እግዚአብሔር ተጠንቅቆ የሰራውን ነገር ነው እያወራን ያለ ነው። አምላክ የተከፈለበትን ጉዳይ ነው እያወራን ያለ ነው። መለኮት ሰው የሆነበትን ምክንያት ነው እያወራን ያለ ነው። ስለዚህ የሆነ እንደው እንትንም አይደለም ፎርዛት ማተር ነው። አሁን እንደዚህ አይነት ቆይ ለእናንተን ልጠይቃችሁ። እኔ ባይዘይ ደህንነት ክርስትና እንደዚህ ቢሆን እኮ ምንም እኮ ባይዘይ ደስ የሚል ማለት ምንም ሴኪሪቲ የሌለው ነገር ከሆነ እኮ ለምን ዋጋ እንከፍላለን? ሐዋርያው ጳውሎስ እኮ እንዳለ እኛ አለ ለዚህ ህይወት ብቻ ከሆነ ክርስቶስን ተስፋ ያደረግነው ከሰው ሁሉ ይልቅ ምስኪኖች ነን አለ። ታዲያ ይሄ ህይወት እዛ ያለው ህይወት ደግሞ ይህን ያህል ያልተረጋገጠ ከሆነ ይህን ያህል ኢንሴኪሪቲ ካለበት በእርግጥ አሁንም ከሰው ሁሉ ይልቅ ምስኪኖች ነን። ለምንድን ነው ራሳችን ለምን ይህን ሁሉ ለዚህ ሁሉ ሞት አላልፈን እንሰጣለን አለ እኮ ጳውሎስ ጠየቀ። ትንሣኤ ሙታን እርግጥ ካልሆነ እና ታዲያ በጌታ እንቀላፉ ዘመዶቻችሁ እንደዛ ከሆነማ ጠፍተዋላ ምናምን ያላቸው ሰዎች ያልተሳሳቱ ነበሩ ነው ወይስ? አሁን እኮ በጣም ትምህርቱ ማለት ነው በጣም እንትን እያለ ሄደና ወዴት ተቃረብን መሰላችሁ? እኚህ ወንጌል እንመሰክርላቸው ወደ ነበሩ ወንድሞቻችን ትምህርት ለንስሐ ሞት ያብቃን ወደሚለው ጫፍ ደርሰናል። አሁን ማለት ነው ኦልሞስት ወደዛ እየገባ ነው። አንድ እንትን አስታውሳለሁ፣ ሪል ታሪክ ባይዘወይ እዚሁ እኛ አካባቢ የተፈጸመና አንድ ጊዜ ልጁ ኦር ልጅቷ ብቻ አይ ቲንክ ወንዲውን ሴት አላስታውስም፣ የሴትዮዋ ልጅ እና ብቻ ይሞታሉ እናትየው። ከዛ ያው ለቅሶ ምናምን ይኬዳል ምናምን። ከዛ በዛ በእናትየው ልጅ ምክንያት ወንዲሁን ሴት ልጅ ብቻ ቸርች ውስጥ ያለ አንድ አማኝ ልጅ አላቸው እና በዛ ምክንያት ከቸርች ሰዎች ይሄዳሉ እና ይሄዱና ምን ይላሉ? ይጠይቃሉ ማለት ነው። ማዘር ከመሞታቸው ፊት ንስሐ ገብተዋል እንደ ይላሉ። እንግዲህ እናትየው በጌታ አይደሉም፣ በክርስቶስ አማኝ አይደሉም። ፎርዛት መጠን እንደውም እንትን ናቸው፣ ምንድን ነው የሚባሉት? ጂሰስ ነው፣ የዛ እምነት ተከታይ ናቸውና ንስሐ ገብተዋል ምናምን ብለው ይጠይቃሉ። አዎ ንስሐ ገብተዋል። ንስሐ ገብተዋል? አዎ ንስሐ ገብተዋል። ከዛ እኔ ንስሐ ገብተዋል ሲሉ የመሰለኝ በክርስቶስ አምነዋል ወይ ነው የመሰለኝ። ከዛ እምነት በክርስቶስ ብቸኛ ዳኝነት ምናምን አምነዋል ወይ ወደ ክርስትና ብዬ ነበር የተረዳሁት መጀመሪያ። ከዛ እሰይ ምናምን ብለው ያጨብጭቡና ምናምን ተደስተው ይመጣሉ። ከዛ ስጠይቅ አምነው ነበርን ማዘር ምናምን ብዬ ደስ ብሎኝ ልክ ሴሌብሬት ላደርግ ምናምን ስጠይቅ አይ እዛው ባሉበት እምነት ንስሐ ገብተዋል ነገር ተባለ ማለት ነው። እና በጣም አንዳንዴ
ክርስትናው ሄዶ ምን ላይ እንደተለጠፈ ማለት ነው። ይሄ ማለት አንድ በክርስቶስ ኢየሱስ የማያምን ሰውዬ ኤቲስት ሰውዬ ሊሞት ሲል አስፈርቶት ድንገት እንደው አይታወቅም ብሎች የሚሏት ነገር አላች አይደል? ምንድነው ይሄ ጽድቅና ኩነኔ ቢኖርም ባይኖርም ምናምን የሚሉት ነገር ልክ እንደዛ እንደው ሰማይ ህይወት ቢኖርም ባይኖርም እንደው ድንገት ካለ እስከዛሬ ድረስ የለም ብዬ ኖር ያለው ምንም ችግር የለውም፣ ከሌለ ችግር የለውም። ግን ድንገት ካለ አይታወቅም ብሎ እዛው ዝም ብሎ እየሞተ ካለ አንተ ፈጣሪ በቃ እኔን ይቅር በለኝ ምናምን ብሎ ስሙ የማይታወቅ ፈጣሪ ንስሐ ገብቶ ገባ ማለት ነው። እንዲህ ቀላል ከሆነ ታዲያ ለምን ጌታ ኢየሱስ ክርስቶስ መጣ? አምላክ ለምን ሰው ሆነ? ለምን መስቀል ላይ ያንሉ ሳልቬሽን ባዘ ወይ ኢምፖሲብል መሆኑ ነው ባዘ እንዳይጠፋ ያደረገው። እዚህ ጋር አንደርላይን ደህንነት ፈጽሞ የማይቻል መሆኑ ነው እንዳይጠፋ ያደረገው። ለምን በሉኝ፣ ፈጽሞ የማይቻል ስለሆነ አምላክ ያንን አኮምፕሊሽ ለማድረግ ወረደ። ሲወርድ ጨርሶ ነው የወጣው። ምክንያቱም ካላለቀ የማይቻል ነገር ስለሆነ አንተ መጨረስ አትችልም። ያን ነው የምንረዳው ከማቴዎስ 19 ላይ ይህ ሰው እንዴት ሊድን ይችላል ሲሉ ለሰው የማይቻል ለእግዚአብሔር ይቻላል፣ አለቀ። ስለዚህ የደህንነት ዋስትና አንዱ የተሰወረበት ጸጋ ብቻ ውስጥ ነው ስንል ፈጽሞ የማይቻል መሆኑ ነው። ባይዘወይ ፈጽሞ ሪቨርስ እንዳይደረግ ያደረገው። ምክንያቱም ፈጽሞ የማይቻል በመሆኑ ምክንያት ዲማንድ ያደረገው የእግዚአብሔርን አቅም ነው። ስለዚህ ሲሰራ በእግዚአብሔር አቅም ተሰራና የእግዚአብሔር አቅም ደግሞ ያንን ነገር ሰርቶ ከጨረሰው በኋላ ሰው ሪቨርስ ሊያደርገው በሚችል ይሄ እንዴት ነው በጣም ተጋላጭ በሆነ ደረጃ ሳይሆን እግዚአብሔር አስቀምጦ ሄደው ጨርሶ ተፈጽሞ ነው ሄደው ማለት ነው። ለዛ ነው ደህንነት አይጠፋ የሚለውን ነገር በኮንፊደንስ መናገር የምንችልበት አንዱ ሪዝን ጸጋ ብቻ የሚለው ላይ ሪሌይ ስናደርግ ማለት ነው። ስለዚህ ከዚህ ጋር ተያይዞ አሁን አንድ እዚህ ጋር ሁሌም ስናነሳ መቼስ ለሰዎች ስለሆነ የምናወራው ሰዎች እንዲማሩ ሰዎች እንዲቀየሩ ስለሆነ የምናወራው ሁሌም የኃጢአት ጥያቄ እዚህ ጋር ይነሳል እና ታዲያ ኃጢአት ምናምን የሚለው ብዙ ጊዜ ይነሳል እና ኃጢአት ኢግኖር ተደርጎ አይደለም አክቹዋሊ ዶንት ፊል ላይክ ዛት ኦኬ። አሁን ማለት እንደው ከቅንነት ተነስቶ ሰዎች ቢወዛገቡ ወይም የተወሰነ የሆነ ቬግ ቢሆንባቸው የምናወራው የግሪስ ጉዳይ ኃጢአት ኢግኖር ተደርጓል እያልን አይደለም። በዚህ በጸጋ ውስጥ ይህቺን በደንብ አንደርላይን አድርጉ። እንደው ማስታወሻ የምትይዙ ሰዎች ካላችሁ ጻፉ። ይህንን ማለት ጸጋ ሲባል ኃጢአት ኢግኖር ተደርጎ ሳይሆን በደንብ ኢት ዋዝ ዴልት ኦን ደ ክሮስ ዌል ሃንድልድ ኦን ደ ክሮስ መስቀል ላይ በደንብ ዲል ተደርጎ በደንብ ሃንድል ተደርጎ የተሻለ መስዋዕት ቀርቦ የተሻለ ደም ፈሶ ፍጹም ስርየት ተደርጎ ስለ ኃጢአት ማውራት ምንድን ነው? እንዴት ነው ኃጢአትን ባላየት አልፏል እያልን ሳይሆን ጸጋ ኃጢአትን እንደዚህ አድርጎ ነው ባይዘዌ ጸጋ ግሎሪፋይድ የሆነው በእኛ ላይ እንጂ ኃጢአት ባላየት አልፎ ነው በቃ እንደው እንደሌለ ቁጠሩት ምናምን እየተባለ አይደለም። ባይዘዌ የኃጢአት እኮ ጥልቀት ስለገባን ነው ባይዘዌ እኮ መስቀል ላይ ምን እንደተሰራ ይገባን ባይዘዌ። ስለዚህ መስዋዕቱ በደንብ መጽሐፍ ቅዱስ በደንብ በዕብራውያን ላይ እንደሚነግረን የተሻለ መስዋዕት እኛ አለ እንደው ማለት የዕብራውያን ጻፊ ከተናገርነው ነገር ዋናው ነገር ይህ ነው ብሎ የሚያነሳቸው ነገሮች አሉ። ዋናው ይህ ነው ምን የተሻለ መስዋዕት እንዲህ ያለ ሊቀ ካህናት ደግሞ ይገባናል እያለ መስዋዕቱን የቀረበውን ደም የስርየቱን አይነት ያወራል። ስርየቱ ባይዘወይ የስርየት አንድ ጊዜ ለዘላለም የተደረገ ስርየት ነው። አሁን እኔ ኃጢአት ይቅር ተብያለሁ አልተባልኩም ምናምን የምንለው አንድ ጊዜ ዋንስ ነው ባይዘ ይቅር የተባልነው እና ይሄ የኃጢአት ይቅርታችን ምናምን መስዋዕቱ አለመደጋገሙ ብዙ ጊዜ እኮ ድሮ አላለ የዕብራውያን ጻፊት እኮ ምን አለ በየዓመቱ መስዋዕት ይቀርብ ነበር በፊት። አሁን ግን አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል። መስዋዕት ያልተደገመው ባይዘ ለዚህ ነው። እንደውም እኮ የብሉይ ኪዳኑ ሊቀ ካህናት አለ መስዋዕትን እያቀረበ ዕለት ዕለት በዚያ ቆሟል። ኃጢአትን ሊያነጹ የማይችሉትን ዛት ዋ የቆመው ባይዘው ዕለት ዕለት ሊያነጹ የማይችሉትን እያቀረበ ቆሟል። ምክንያቱም ስለማይነጻ ሌላም ይዞ ይመጣል። ሌላ መስዋዕት እየተቀበለ ያቀርባል። ዳስ ኮንቲኒስ። ነገር ግን የአዲስ ኪዳኑ እንዴት ነው ሲባል ነገር ግን አለ አንድ ጊዜ ካቀረበ በኋላ የት በአብ ቀኝ ምን አለ ተቀመጠ የሚለው ከእንግዲህ በኋላ ስለ ኃጢአት ማቅረብ የለም የሚለውን ነው የሚያሳየው። ስለዚህ ኃጢአት ኢግኖር ተደርጓ ምናምን እየተባለ አይደለም ማለት ነው።
ስለዚህ መጽሐፍ ቅዱሳችን ጸጋን በደንብ አድርጎ ያወራልናል። ጸጋን ደግሞ ሲያወራልን ብቻውን ነው ጀምሮ ያቋረጠ እኛ የምንሞላው ጸጋ የለም። በእግዚአብሔር ተጀምሮ በእኛ የሚፈጸም ኢንቨስትመንት የለም። የዘላለም ህይወት ኢንቨስትመንት፣ የዘላለም ህይወት ጉዳይ፣ የዘላለም ህይወት በእግዚአብሔር የተጀመረ በእግዚአብሔር የተፈጸመ ነው። እኛ ቤኔፊሻሪ ነን፣ ባይዘወይ እኛ ቤኔፊሻሪ ነን፣ ተጠቃሚዎች ነን እንጂ አላዋጣ እኛ ኮንትሪቢዩተር አይደለንም። ባይዘወይ እኛ እዛ ላይ የምናዋጣ የሆኑ ነገሮች የምናደርግ ሰዎች አይደለንም ማለት ነው። እዚህ ጋር ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ያለው ክፍል ላይ በደንብ ከቻላችሁ አዲሱ መደበኛ ትርጉም ላይ ያለውን አስቀምጡልኝ። ቁጥር 9 10 እና ከቻላችሁ እዚህ ጋር አስቀምጡልኝ እና ማለት ለምንድን ነው ግሬስ ፐርሶኒፋይድ ሲሆን ማለት ነው። ባይዘዌ ግሬስ ፐርሶኒፋይድ ሲሆን ማለት ነው። ኢየሱስ ብለን ስናወራ ግሬስ ፐርሶኒፋይድ፣ ግሬስ ኢምቦዲመንት ያገኘበት ማለት ጂሰስ ኢዝ ዘ ኢምቦዲመንት ኦፍ ጋድስ ግሬስ። ባይዘዌ በአካል ነው የመጣው፣ ፐርሶኒፋይድ ሆኖ ነው የመጣው ክራይስት እያለን ነው። እና እግዚአብሔር ነው ኢኒሺዬቲቭን የወሰደው። በቃ እግዚአብሔር መጣ አዳንን። ስለዚህ ከመጀመሪያው ጀምሮ እስከ መጨረሻ ለዛ ነው ሮሜ ምዕራፍ 1 ቁጥር 17 ከመጀመሪያ እስከ መጨረሻ ጽድቅ በእምነት የሆነ ነው የሚለው ለዛ ነው እንጂ መሀል ላይ ስራችን እየገባ ከዛ በኋላ ምናምን እኛ በበረታንበት እየሞከርን በደከምንበት ጸጋ የደገፈን ምናምን አይደለም። ባይዘወይ ለዛ አይደለም እና የጸጋን ብቸኛ አዳኝነት ካላመንን የመዳን ተስፋ የለንም። ባይዘወይ ለምን እንደሆነ ልንገራችሁ። መጽሐፍ ቅዱስ በኢሳያስ ምዕራፍ 43 ቁጥር 11፣ በሆሴ ምዕራፍ 13 ቁጥር 4፣ በይሁዳ 1:25 ከቻላችሁ ይሁዳ 1:25ንም አዲሱ መደበኛ ትርጉም አስቀምጡልኝ። እዚህ ጋር እግዚአብሔር ብቻ ነው የሚያድነው ይላል መጽሐፍ ቅዱስ። ስለዚህ አሁን የጸጋን ብቸኛ አዳኝነት ሳናምን የመዳን ተስፋ እንዳለን ካመንን we are worshiping ourselves or something else፣ ያመንነውን ነገር ወይ ስራችንን ወይ ራሳችንን ያመለክን ነው ማለት ነው። ምክንያቱም የጸጋ ብቸኛ ዳኝነት ካላመንን ግን ደግሞ የመዳን ተስፋ ካለን እግዚአብሔር ደግሞ ማድነው እኔ ብቻ ነኝ ካለ፣ ስለዚህ ለእኛ ሌላ እግዚአብሔር አለ ማለት ነው። ወይ ስራችን እግዚአብሔር ሆኖብናል ወይ እኛ ራሳችን ለራሳችን ሌላ እግዚአብሔር ሆነናል እንደማለት ነው። ምክንያቱም ብቸኛ አዳኝ እኔ ነኝ ብሎ ነው እግዚአብሔር ያለው። ስለዚህ ዛትስ ዋይ ግሬስ ላይ እኮ የምንታመነው ግሬስ ላይ ዲፔንደንት የሆነው ለዛ እኮ ነው። ይሄ ዲክላሬሽን ኦፍ ኢንዲፔንደንስ እኮ ነው። ለዛ እግዚአብሔር ያላዳነኝን እግዚአብሔር ያልሰጠኝን እኔ ሞራለሁ እኔ በራሴ ድናለሁ ምናምን ብለን ካሰብን እንደዛ እንደማለት ነው። እና ዘሴም ኢስትሩ ባይዘ ያንን ደህንነትንም አስጠብቀዋለሁ ምናምን ብለን ካሰብን ዘሴም ኢስትሩ ፎርዳት ማለት ነው። እና መዳን የማይቻል መሆኑን ደህንነት ፈጽሞ የማይሆን በእኛ አቅም የማይቻል መሆኑን ካወቅን ባይዘ እንዴት ነው ከዳንን በኋላ ተመልሰን ለመጥፋት ልንሰጋ አንችልም ባይዘ። ምክንያቱም ፈጽሞ ሙሉ ዲፔንደንስ እግዚአብሔር ላይ እንዳለ ስለሚናገር መጽሐፍ ቅዱስ ማለት ነው። ይሁዳ 1:24 ሚላል ሳትሰናከሉም እንዲጠብቃችሁ አያችሁ። ደህንነታችን እኛ ሳይሆን የምንጠብቀው በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ይላል። ከዛ በኋላ ያመጣል ለጌታችን ምናምን ብሎ ይናገራል። እና ምንድን ነው ከእግዚአብሔር ውጭ የሚያድን የለም። እግዚአብሔር ደግሞ ሲያድነን ብቻውን ነው ያድነን። that's why we are dependent on the grace of God ምንለው ለዛ ነው። እና let me conclude ላጠቃልል ይሄ ጸጋ ብቻ የምንለውን ነገር ለምንድን ነው የምናነሳው? ከኢተርናል ሴኪሪቲ ጋር ምን አገናኘው? አሁን እኛ ይጠፋል አይጠፋ የሚለውን ዘለን እዛ ላይ ለምንድን ነው እዛ ላይ ብቻ ማንቆየው ወር ማናወራው የሚለውን ካላችሁ በዚህ ልጠቅልልና ጸጋ ብቻ የሚለውን የምናወራበት ዋና ምክንያቶች ሁለት አድርጌ ላስቀምጣቸው። አንደኛ ኮንዲሽንስ ኦፍ ሳሊቬሽን ተደርገው የሚታሰቡ ነገሮች አሉ። እነዛ ኮንዲሽንስ ኦፍ ሳሊቬሽን በሁለት መንገድ ይቀመጣሉ። የመጀመሪያው ኮንዲሽንስ ኦፍ ራይት ሊቪንግ የሚባለው ወይም በትክክል መኖር ወይም የሆነ መልካም ነገሮችን በማድረግ መኖር እንደ ኮንዲሽን ኦፍ ሳሊቬሽን እየታየ ስለሆነ ኮንዲሽን ኦፍ ሳሊቬሽን አለመሆኑን ፕሩፍ ማድረግ አለብን። ኮንዲሽን ኦፍ ሳሊቬሽን ካይደለ ራይት ሊቪንግ ኮንዲሽን ኦፍ ሳሊቬሽን ካይደለ ስለ ማጣት ደህንነትን ለማውራት እሱን ማስረጃ አድርጎ ማምጣት አይቻልም ማለት ነው። አንደኛ። ሁለተኛ ኮንዲሽንስ ኦፍ ኢንዱራንስ
ሰዎች ለማሳየት ይሞክራሉ። እንዴት ነው ኢንዱር ማድረግ፣ መጽናት፣ ወር መቀጠል፣ አንተ ሰርቫይቭ ማድረግ። አንዳንድ ሰዎች ሲሉት ሰምቻለሁ፣ ክርስትና ወደ ከፍታ ለመውጣት የሚደረግ ጥረት ሳይሆን ከወጣንበት ላለመውረድ የሚደረግ ጥረት ነው አይነት ነገር ማለት ነው። ኦኬ ሳሟት ስለ ፕራክቲካል ነገር ምናምን የምናወራ ከሆነ የተወሰነ ሊያስኬድ ይችላል። ግን ስለ ደህንነት የምናወራ ከሆነ እንዴት ነው ከአብ ቀኝ ላለመውረድ እንዴት ነው ጥረት ማድረገው? አንዳንዴ እኮ ተሰውረናል ይላል መጽሐፍ ቅዱስ። ቅድም አንድ ሰው ጽፎልኝ ነበር ኢንቦክስ። ያን የጻፍኩት ጽሁፍ ገና ትናንት ያነበበ ነው መሰለኝ እና ጻፈልኝና ትናንትናም ዛሬም መልሶ ጽፎልኝ እና ምን አለኝ? እሺ ከመርከቡ ሰውየው ቢወጣስ አለኝ። ከመርከቡ ሰውየው ቢወጣስ አለኝ። ከዛ ቁልፉ ማጋ እንዳለ አላየም እንደዛ ክፍሉ ላይ መርከቡን እኮ እግዚአብሔር ዘጋበት ነው የሚለው። ኤግዛክትሊ ምሳሌውን እንውሰድ ካልክ አንተ በጀመርከው አልኩት እግዚአብሔር ዘጋበት ይላል እና ቁልፉን ጠይቀ ነው ወይስ እንዴት ነው የምትወጣው አልኩት። ከሾለከስ አለ ነው ማለት እንደው በግድ ካልጠፋን ካልሆነ በስተቀር እንዴት ነው የምትሾልከው? ራሱ እንዴት ነው የምትሾልከው? እግዚአብሔር እጅ አይጥልም እያል እኔ ቢሾልክሳ እንዴት ይባላል? ሲጀመር እረኛው ማንም ከእጅ አይነጥቃቸው ምናምን እያለ እኔ ነኝ የያዝኩት እያለ እንደው ካልሾለክንም አይሆንም። መርከቡ የሚያሾልክ ነገር ቢኖረው ኖሮ ሁሉም ይሾልኩ ነበር። ባይዘ አያውቁማ ውጭ ያለውን ይዞባቸው እንደሚመጣና ሁሉም ምክንያቱም ጥቃቅን አሁን ለምሳሌ ከቁጫጭ ጀምሮ ነው አይደለ መርከብ ውስጥ ያሉት። ስለዚህ ለመሽሎክማ ታዲያ ቁጫጮቹ እኮ ሾልኮ ቁጫጭ ዘር በጠፋ ነበር እኮ አሁን ባልኖረና በጣም የሚገርም ነው። እና ቴንኪው ፓስተር መርከቡን ንፋስ እንኳን አያስገባም ብሏል። አንዳንዴ በግድ እንደው ለመጥፋት ኮንዲሽንስ ኦፍ ኢንዱራንስ ለማንሳት ሞክሮ ነው እንደዛ አይነት ነገር እና እቺም አንዷ የምትነሳው ነገር ስለሆነች ነው። ኢንዱር ማድረግ መልካም ስራ ማድረግ ጥሩ ነው፣ ግን እሱ ውጤት ነው እና ውጤቱን አምተን ምክንያት ማድረግ ትንሽ ከፈረሱ ጋሪውን ማስቀደም ስለሚሆን ስለ መልካም ስራ ስናወራ መልካም ስራ ስለ ዳንን እግዚአብሔር በክርስቶስ ኢየሱስ ያንን ህይወት ስላካፈለን ያ ህይወት ደግሞ የሚኖር ህይወት ስለሆነ የሚገለጥ ህይወት ስለሆነ ፍሬ ያለው ህይወት ስለሆነ በዛ ፍሩትፉልነስ ደግሞ እግዚአብሔር ስለሚከብር እግዚአብሔር ደግሞ በዛ ስለሚጠራ በሰዎች መካከል እኛ ደግሞ እግዚአብሔርን ማኒፌስቴሽን ስለምንሆን የእግዚአብሔር መልክ በእኛ በኩል ስለሚታይ ምክንያቱም እኛ የእግዚአብሔር ሪፕሬዘንታቲቭ ስለሆንን ለመታየት ዓለም we are the physical manifestation of the divine being God ለማይታየው ለዛ መለኮት እኛ ለመታየት ዓለም የተቀመጥን የእግዚአብሔር ማሳያዎች መገለጫዎች ነን። የእግዚአብሔር ድንቅ ፍጥረቶች ነን። ስለዚህ በቅድስና የምንኖረው ንጹህ ህይወት የምንኖረው መጥፎ ነገሮችን የማናደርገው መልካም ነገር የምናደርገው እግዚአብሔር ስለሚያጠፋን አይደለም። ወይ ልክ መጥፎ ነገር ስናደርግ በዛው እኮ ስለምንሾልክ ምናምን ነው። እግዚአብሔር እኮ that's caring loving father by the way እና ድካማችንን ያውቃል እኮ እግዚአብሔር ባይዘ እንደምንስት ያውቃል። አንዳንድ ኢንቴንሽናሊ እንበድላለን እኮ እግዚአብሔርን። አሁን አንዳንድ ጊዜ እንደው ራሳችሁን ለመሸወድ አትሞክሩ እንጂ ኢንቴንሽናሊ አትበድልም። ተው ቆይ እንደውም አንድ ምሳሌ ልስጥና በዚህ ልጨርስ። ኢንቴንሽናሊ የሚሰራ ኃጢአት ለምሳሌ ከታሪፍ በላይ ሹፌሮች ያስከፍላሉ። ሹፌር ከሆንክ ተው አንተ በቃ ሹፌር ከሆንክ ተው ማን ሊድል ይችላል? እና አሁን ከታሪፍ በላይ አሁን ያስከፍሉናል። ለምሳሌ ያስከፍሉና ሁሌም እንደዚህ ይባላል፣ ትራፊክ ጋር ስትደርሱ እንዲህ ነው በሉ፣ ግን የምከፍሉት ይሄንን ነው ይባላል። እሺ ብሎ ሰው ተስማምቶ ይገባል። አማራጭ ስለሌለ ይገባል እና ይሄዳል። ትራፊክ ጋር ሲደርስ ይጠይቃል ትራፊኩ። ከዛ በኋላ እንደዚህ ነው የከፈላችሁ ሲባል አይ እንደዚህ ነው ይላል። ይሄን አንታውን ተታለ ነው ይሄን ኃጢአት የሰራው ነው ወይስ ይሄ ጽድቅ ነው? እናንተ ሰፈር ምንም አልተታለልክም። በዚህ በቃ ኢንቴንሽናል ነው የሰራው። በዚህ ዲዲ ኢንቴንሽናል ምንም ባለማወቅም አይደለም ተሸውደህም አይደለም። በቃ ኢንቴንሽናል ነው የሰራው። አሁን ይሄን ምንም ጀስቲፋይ ልታደርገው አትችልም። ኦኬ ሌቢያስ ይሄን ያነሳሁት ለምንድን ነው? አሁን ይሄን ማድረግ ጥሩ ነገር ነው እያልኩ ነው አይደለም። አትበል፣ አትተባበር፣ ሲጀመር አታወራ እንደዚህ አይነት ቦታ። እሺ እንደው አለመናገሩም አንተን ንጹህ አያደርግህም። ግን እንደው በቀጥታ ውሸት ከምትናገር በእውነት ላይ ዝም ማለትም ውሸትን እንደመናገር ነው። ግን እንደው በቀጥታ ውሸትን እንደዚህ ነው ብለህ ከምትል ዝም ብትል ይሻላል። ግን እስቲ እኔ ልጠይቃችሁ፣ አሁን እንዲህ ስለሚባል ማለት ዊልፉሊ ነው ማለት ኢንቴንሽናሊ ሰዎች ዊልፉሊ ከሰሩ ናም ብለው ብራያንን ሰዎች ወደዚህ ስለሚወስዱት ማለት ነው። እናንተ አሁን ለምሳሌ በምልክት ተናገር አንተ አሁን ለምሳሌ እዛ ጋር በቃ ልክ እችን ተናግረህ እንደጨረስክ
አሁን ለሰው አእምሮ ላውራና ይቅር በለኝ ምናምን ሳትል በፊት መኪና አደጋ ተፈጠረና ሄድክ፣ የት ነው የምትሄደው? ሲሆን ነው መንግስተ ሰማያት ነው የምትሄደው። በጣም ደህንነታችሁን ምን ያህል ጫፍ ላይ እንዳስቀመጣችሁ ታያችሁ። እና ይሄን ነው እያልን ያለ ነው። አሁን ይሄንን የምናደርገው እንዲህ ደህንነታችን እሱ ላይ ስለተቀመጠ ምናምን አይደለም። ይህን ማላደርገው እኔ እግዚአብሔር በክርስቶስ ኢየሱስ የሰጠኝ ህይወት ማኒፌስት ሲያደርግ በዚህ መንገድ ስላልሆነ ነው። ለፍጥረት እኔ መታየት ነኝ ባይዞ እግዚአብሔርን። ምክንያቱም ፍጥረት እግዚአብሔርን ሊያየው አይችልም፣ ሊያውቀው አይችልም ማለት ምክንያቱም ጋድ ስፒሪት ወርልድ ኢን ዊች ዊ አር ሊቪንግ ኢዝ ፊዚካል። ስለዚህ በዛ ምክንያት ዓለም በእኛ በኩል ነው ክርስቶስን፣ በእኛ በኩል እግዚአብሔርን፣ በእኛ በኩል ነው አምላካችንን የሚያውቀው። ለዛ ነው መጽሐፍ ቅዱስ እንደዚህ የሚያስተዳድሩ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ ምናምን ሲል እኮ አይተው እኮ ድርጊቱን አይተው ብለው አምላካችንን ያዩታል። እና ስለዚህ መልካም ህይወት የምንኖረው ለዛ ነው፣ መልካም ህይወት የምንኖረው ለዛ ነው እንጂ እግዚአብሔር አሁን ለዚህኛው ብሎ አንተን ሲኦል ስለሚከት ምናምን አይደለም። አንዳንድ ሰው ደግሞ ይሄኛውን ቀለል ያለ ነገር አድርጎ ያስብና እና ታዲያ 3 ቀን ተከታታይ እንዲህ ብታደርግ ወር የሆነ ምናምን የሚል ዊርድ የሆነ ጥያቄ ይጠይቃል። እንደዛ አይደለም። ባይዘ ደህንነታችሁ በጸጋ ብቻ ነው ስንል ይህንን ማለት ነው። ኮንዲሽንስ ኦፍ ራይት ሊቪንግ የለበትም፣ ኮንዲሽንስ ኦፍ ኢንዱራንስም የለበትም። ኢንዱር ስላደረግኩ እኔ ስለጸናው እኔ እንትን ስላልኩ ነው ምናምን ወይም እኔ ራይትሊ ስለተመላለስኩ ነው ምናምን የሚሉ ነጥቦች አይካተቱበትም። እግዚአብሔር በጸጋ ብቻ ነው ያዳነን። ያንን በጸጋ ያዳነን ህይወት ደግሞ እግዚአብሔር በጸጋ የሰጠንን ያንን ደግሞ እኛ ደግሞ እንድንገልጠውም ቢሆን አሁንም የሚያደርገው ጸጋው ነው። መፈለግንም ማድረግንም በእኛ ውስጥ ያደረገው እግዚአብሔር ጸጋ ነው። በዚህ ውስጥ እግዚአብሔር ጸጋ ይከብራል። ያንን ህይወትም ደግሞ እኛ በመንፈስ ቅዱስ አማካኝነት ገልጠን ሻይን እያደረግን እንሄዳለን። ቴንክ ዩ አር ሶ ብለስድ። አሜን አሜን። ብለስድ በጣም ጌታ ይባረክ። እንግዲህ እግዚአብሔር እያስተማረን ነው። እንግዲህ በደንብ እንቀጥላለን ማለት ነገ ማታም 3 ሰዓት ይቀጥላል ትምህርታችን። ስለዚህ ነገ እንቀጥላለን። በደንብ ጌታ ይረዳናል። ይህንን ጉዳይ በደንብ ሰዎች ሁሉ ረገጥ አድርገው የዳኑበት እምነት ላይ እርግጠኛ እስኪሆን ድረስ እንቀጥላለን ማስተማር። ጌታ ከኛ ጋር ነው። ከኛ ጋር የነበራችሁ በሙሉ ብለስድ ያገለገላችሁ ሁላችሁም ብሩካን ናችሁ። ድንቅ ጊዜ ነበረ። እስከዛሬ የተማርነውን ትምህርት ደግሞ የኔ ዩቲዩብ ላይ የዩቲዩብ ሊንክ ባዮ ላይ አለ፣ ማግኘት ትችላላችሁ። እዛ ላይ ገብታችሁ ሰብስክራይብ አድርጉ፣ ትምህርቶችን ተከታተሉ፣ ኮሜንት ላይክ አድርጉ።